ነገሩት ወዳሃለው በሉት። እንደምትወዱት እያወቀ ነው የሚጠይቃችሁ። ትወደኛለህን? የዮና ልጅ ስምዖን ሆይ ትወደኛለህን? አዎ ጌታ ሆይ ወዳሃለው በሉት። እንደምወድህ አንተ ታውቃለህ በሉት። ፍቅራችሁን ንገሩት ለእግዚአብሔር ልጅ። እንደምወድህ አንተ ታውቃለህ በሉት። ከነ ችግሬ ወድሃለሁ በሉት። ከነ ጉድለቴ ወድሃለሁ በሉት። ከነ ጥያቄ ወድሃለሁ በሉት። የኔ ጌታ የኔ ወዳጅ የኔ ፍቅር ኢየሱስ፣ የኔ ውድ ኢየሱስ፣ የእግዚአብሔር ልጅ ኢየሱስ፣ የአብ ውድ ኢየሱስ፣ የፍቅሩ ልጅ ኢየሱስ ተመስገን። እናመሰግናለን የኢየሱስ አባት። የዕለት እንጀራችንን ስጠን። ለመስማት ለመናገር ጸጋና ምሕረትን ጨምር። ስለ ስም ክብር ስትል በኢየሱስ ስም አሜን። ትንቢት ነው ትምህርታችን። አባቱ ይርዳኝ። ትንቢት በአማኙ ወይም ጸልየው ሰው ወይም በሚያገለግለው ሰው አእምሮ ውስጥ መንፈስ ቅዱስ በሰዓቱ ለጊዜው ለመምከር፣ ለማነጽ፣ ለመገሰጽ ሊሆን ይችላል። ለአንዳች ነገር የሚያመጣው ሪፖርት ነው፣ መረጃ ነው፣ ሌላ ነገር አይደለም። ትንቢት ካሪዝማቲኮቹ ጋር ያለውን ችግር ለማረም አንድ ነገር እናስባለን። ያንን ነው ስናጠና የነበር ነው። ካሪዝማቲክ እምነት ውስጥ አለሁ የሚሉ ሰዎችና ይሄው አሁን መያዣ መጨበጫ ያጣቸው ጋሪውን ወደ ኋላ ለመመለስ ፈረሱን ለመጎተት አልተቻለም። በቃ ፈረሱን ልጓሙን በጥሶ ሄዷል። መመለሻ የለውም፣ ማብቂያ የለውም። ሁሉም በየሰፈሩ ማንም ሊቆጣጠረው የማይችል መጽሐፍ ቅዱስ ኮንትሮል ሊያደርገው የማይችል ሊገዛው የማይችል ሰዎችን ዲሲቭ የሚያደርግ ለሌቦች የሚያጋልጥ ለማጭበርበር የሚያጋልጥ እህቶችን የሚያጠፋ ትዳር የሚያጠፋ እጮኛዎቹን የሚያለያይ የሰው ገንዘብ የሚዘርፍ የሰው ኢኮኖሚ የሚያጠፋ አገር የሚያጠፋ አሳፋሪ ነገር ጋሪው ልጓሙን በጥሶ ፈረሱ እየሮጠ ነው። የእነዚህ ሰዎች ችግር ምንድን ነው ሲባል የአዲሱ ኪዳንን ትንቢት አገልግሎት አለማወቃቸው። ምን ብለው አስበዋል ማለት ነው? በአዲስ ኪዳን ያለው ትንቢትና የነቢያት አገልግሎት ልክ እንደ ብሉይ ኪዳን አይነት ነቢያትና የትንቢት አገልግሎት መስሏቸው ነው። አንዳንዶቹ ነቢዩ ኤርሚያስ፣ ነቢዩ ኢሳያስ፣ ነቢዩ ሕዝቅኤል፣ ነቢዩ ዳንኤል እንደሚባሉት የሆኑ ይመስላቸዋል። ትንቢተ ሕዝቅኤልን ታውቃላችሁ፣ ነቢዩ ዳንኤል፣ ነቢዩ ሆሴዕን ታውቁታላችሁ፣ አብድዩን ታውቁታላችሁ። እነዚህ ነቢያቶች አሉ። እነዚህ ነቢያቶች አይነት ትንቢት ይመስላቸዋል በአዲስ ኪዳን ውስጥ ያለው። ምክንያቱም ሕዝቅኤል ትንቢተ ሕዝቅኤል ነቢዩ ትንቢተ ሕዝቅኤልን ጽፏል። ዳንኤል ትንቢተ ዳንኤልን ጽፏል። ኤርሚያስ ኤርሚያስን ጽፏል። ኢሳያስ ኢሳያስን ጽፏል። እና እነዚህ የሚናገሩትም ትንቢት እንዲህ እንደው ከመጽሐፍ ቅዱስ ከተጻፈው ትንቢት ጋር አንድ አይነት ሁሉ እየመሰላቸው መጥተዋል። ነቢያቶቹም እንደ ኢሳያስ እንደ ሕዝቅኤል የሆኑ እየመሰላቸው ስለሆነ ነው። 100% የአዲስ ኪዳን የትንቢት አገልግሎት ከብሉይ ኪዳን የትንቢት አገልግሎት ጋር ነቢዩም ዝምድና የለውም፣ ትንቢቱም ምንም ዝምድና የላቸው፣ ምንም አይገናኙ። የብሉይ ኪዳን ነቢያቶችን በአዲስ ኪዳን ሙሉ በሙሉ የተኳቸው የአዲስ ኪዳን ነቢያቶች አይደሉም። የብሉይ ኪዳን ነቢያቶችን በአዲስ ኪዳን ሙሉ በሙሉ የተኳቸው የኢየሱስ ክርስቶስ ሐዋርያቶች ናቸው። በሐዋርያትና በስልጣናቸው ስር በጻፉ በሰሩ ሰዎች ነው የተተኩት። በቤተ ክርስቲያን ውስጥ ባሉ ወይም በአዲስ ኪዳን በጸጋ ስጦታ በትንቢት በሚጠቅሙን ወንድሞች አልተተኩም። እነ ኢሳያስ፣ እነ ኤርሚያስ፣ እነ ሕዝቅኤል፣ እነ ዳንኤል፣ እነ ሆሴዕ የተተኩት በነ ጳውሎስ፣ በነ ጴጥሮስ፣ በነ ዮሐንስ፣ በነ ያዕቆብ ነው የተተኩት። ቦታው ጋር ስንደርስ እናየዋለን። ከዛሬው የትንቢት አገልግሎት የብሉይ ኪዳን ነቢያትና የትንቢት አገልግሎት የሚለይባቸውን ነጥቦች ነበረ ሳምንት ያወራ ነው። የብሉይ ኪዳን ነቢያት ቀጥተኛ የሆነ የእግዚአብሔር ቃል መገለጥ አምጪዎችን ማለት ነው። ቀጥተኛ የሆነ የእግዚአብሔር ቃል ምን ማለት ነው ሲባል ለክርክር የማይቀርብ ለጥያቄ የማይቀርብ አንዳንዴ ነቢዩም ራሱ የማይገባው እግዚአብሔር በቀጥታ
ጻፍ ብሎት ወይም ተናገር ብሎት የሰጠው ቃል ሲሆን ነቢዩም ይሁን ሰሚው ይሁን አዳማጭ ይሁን የመጠየቅ፣ የመከራከር፣ የመቀነስ፣ የመጨመር፣ የማብራራት፣ የማሻሻል መብት የላቸው። ያ ምን ይባላል? የእግዚአብሔር ቃል ተብሎ በምን ይጻፋል? በቅዱስ መጽሐፍ ውስጥ ይጻፋል። እዚህ ውስጥ ያለውን የኢሳይያስን ትንቢት እንግዲህ የወንድም በቀለን ትንቢት እናስባለን፣ የእህት አልማዝን ትንቢት እናስባለን። የኢሳይያስን ትንቢት፣ የሕዝቅኤልን ትንቢት፣ የዳንኤልን ትንቢት መቀየር፣ ማሻሻል፣ መለወጥ፣ እምቢ ማለት፣ አለመስማት፣ መከራከር ማንም ሰው አይችልም። ይሄ ምን ይባላል? a very word from the Lord ወይም ደግሞ ዳይሬክት ሪቨሌሽን ነው። ቀጥተኛ የሆነ የአምላክ መገለጥ ይባላል። በአዲስ ኪዳን ውስጥ ያለው ቀጥተኛ የቃል መገለጥ ሳይሆን በሰውየው መንፈስ ውስጥ ሕሊና ውስጥ መንፈስ ቅዱስ የሚያመጣው ሪፖርት ነው። ልንፈጸመው እንችላለን፣ ላንፈጸመው እንችላለን፣ ኩዌሽንም ልናደርገው እንችላለን። ሁሉን ምን በሉ ፈትኑ። ይፈተናል፣ ቴስት ይደረጋል። ትንቢትን አትናቁ፣ ግን ሁሉም ፈትኑ። የሚመረመር ቴስት የሚደረግ ነው። የነ ኢሳይያስ የነ ኤርሚያስ የኦሪት ነቢያቶች ትንቢት የአምላክ ቀጥተኛ የቃል መገለጽ ስለሆነ ፈትሹት አይባል፣ መርምሩት አይባል። እንደወረደ ትቀበላለህ። ካልተቀበልክ ቀጥታ እግዚአብሔር የሚልህ የኢሳይያስን ቃል አልሰማህምና አይልም። ቃሌን አልሰማህምና ጽሑፍ ሆኖ ነው የሚጻፈው። ስለዚህ የብሉይ ኪዳኑ ነቢያት የቃል መገለጥ ባለስልጣን ቃል ነው፣ አውቶሪቴቲቭ። በአዲስ ኪዳን ውስጥ ያለው ለማነጽ፣ ለመምከር፣ ኩዌሽንም ሊደረግ ይችላል። መጽሐፍ አንደኛ ቆሮንቶስ 14 ላይ ነቢያት ካሉ 2-3 ሆነው በየተራ ይናገሩ፣ ሌሎች ምን ይበሉት ይለዩት ይላል። ይለዩዋቸው ይላል። ይሄ ነገር ከእግዚአብሔር ቃል ጋር ይሄዳል አይሄድም፣ ይሄዳል አይሄድም፣ ቼክ ይደረጋል። ሙሴ በኦሪት የሚያመጣልን ትንቢት ግን ማንም ሰው ቁጭ ብሎ የመመርመር መብት የለው፣ ቼክ የማድረግ መብት የለው። በእኛ ግን ሌሎች ወይም ጉባኤው ወይም መሪዎች ምን ያድርጉት? የሚናገረውን ይመርምሩት፣ ቼክ ያደርጉት። ከቃሉ ጋር ይሄዳል፣ ከኪዳኑ ጋር ይሄዳል። መስቀሉን ያስረሳል፣ ትንሣኤውን ያስረሳል፣ ደሙን ያክፋፋል፣ ደህንነታችንን ጥርጥር ውስጥ ይጥላል፣ ኪዳናዊ ነውን፣ ወዘተ ወዘተ ወዘተ። እዚህ ጋር አንድ ሰው መጥቶ ህዝብ የለኝም ይላል ጌታ ቢል እዚህ ቸርች ወዲያው ነው አፉን ብለን የምናስወግደው። በልበልበል አቁም፣ ውጣው፣ ቁም ይባላል ወይ እናስወጣዋለን። አልሰማ ካለ ጠላቶች አድርጎን እግዚአብሔር ሰይፍ ይዞ የሚከታተለን እንደዚህ እያደረጉ ሰው እያስፈራሩ ጥሩ ምሳ መጋበዝ በአዲስ ኪዳን አገልግሎት ውድቅ ነው። እንደ ኢሳይያስ ልሁን እንደ ኤርሚያስ ልሁን አይባልም። እንደው ቀላሉን ምሳሌ ላሳያችሁ። በአዲስ ኪዳን መጽሐፍ ውስጥ በአዲስ ኪዳን ከማቴዎስ እስከ ራእይ ወይ ጳውሎስ ወይ ጴጥሮስ ወይ አንዳቸው የሰራዊት ጌታ እግዚአብሔር እንዲህ ይላል ሲሉ ሰምታችኋል? ከማቴዎስ እስከ ራእይ ሰምታችኋል? የሰራዊት ጌታ እግዚአብሔር እንደዚህ ይላል ሰምታችኋል? የለም አዲስ ኪዳን ውስጥ። ብሉይ ኪዳን ውስጥ ግን አለ የለም? የሰራዊት ጌታ ነው፣ የሰራዊት ጌታ እግዚአብሔር ነው፣ የሰራዊት ጌታ እግዚአብሔር እንደዚህ። ለምንድን ነው በእኛ ኪዳን ውስጥ የሰራዊት ጌታ እግዚአብሔር የሌለው ግን በየጴንጤ ቸርች ውስጥ የሰራዊት ጌታ የሚባለው? የካሪዝማቲኮች ችግር ይሄ ነው። የኦሪት ነቢያትን የተኩ ነው የሚመስላቸው። ትንቢታቸውም የብሉይን ትንቢት የተካ ነው የሚመስላቸው። ሶስተኛው ደግሞ በሰራዊት ጌታ እግዚአብሔርነቱ እግዚአብሔር የኪዳን አምላክ የሆነው ለእስራኤል እንጂ ለቤተ ክርስቲያን አይደለም። ቤተ ክርስቲያን ልጆቹ ነን እንጂ ህዝቦቹ ብቻ አይደለም። ያልፋል ለነሱ ከተገለጠበት ከነሱ ጋር ራሱን የሰራዊት ጌታ እግዚአብሔር ብሎ የገለጠበት ምክንያት ነበረው። ምክንያቱንም ፈጽሟል። የሚያጠፋቸውን አሕዛብ አጥፍቷል፣ ህዝቡንም ታድጓል፣ ርስት አውርሷቸዋል። ከዛ ባሻገር ደግሞ የሚመጣ የዳዊት መንግስት አለ። ከዛ ጋር የሚገናኘው እቺ ሰማያዊት ነች፣ የአካሉ ብልት ነች፣ የበጉ ሚስት ነች፣ ሙሽራይቱ ነች። ጦር ሜዳ የሚያዋጉ ኮሎኔል ወይም ጄኔራል ጦር ሜዳ በታንክ አዋግተው በመድፍ አዋግተው ቤት ውስጥ ሲገቡ ጄኔራል መጥተዋል ይባላል። ሚስትየው ተነስታ አቤት ይግቡ ጄኔራል ትላለች። እዛ እኮ አንቱ የተባሉ ወታደሩ ሁሉ እየተነሳ እንዲህ ያላቸው ሰውዬ ቤት ሲገቡ ግን እንደዛ ይባሉ። ውይ ባሌ መጣህ እንዴ? ልጆቹም እየተነሱ አይሰለፉም። እውነት ውሸት? ልጆቹ እሳቸው ሲገቡ በመደዳ ይቆማሉ? አይቆሙ። ያኚ ጦር ሜዳ አጋርለው አዋክተው የመጡ የሰራዊት ጌታ ቤት ውስጥ ሲመጡ ልጆቻቸው ጺማቸውን ይጎትታሉ፣ ጸጉራቸውን ይጎትታሉ። ፋሚሊ ነው፣ ቤተሰብ ነው፣ ልጆች ናቸው።
እዚህ ጋር መድፍ አይተኮስም። አብዛኛው የካሪዝማቲክ ነቢያት ቤት ውስጥ መድፍ የሚተኩሱ ናቸው። ቤት ውስጥ ከባድ መሳሪያ የሚያስተኩሱ ናቸው። በሰላም በተቀመጥንበት ማለት ወደ ፍቅሩ ልጅ መንግስት ገብተን ጦር ሜዳ ያደርጉታል። ምንድነው ችግራቸው? የኪዳን መዘበራረቅ። እዛ ጋር ኢሳይያስ ወይ ኤርምያስ ወይ ዳንኤል ወይ ሕዝቅኤል ወይ አንዳቸው የሰራዊት ጌታ እግዚአብሔር ብለዋልና እኔ ከኤርምያስ ከነንትና ከነ ኢሳይያስ በኋላ ደግሞ የዚህ ቸርች ነብይ ነኝ የሰራዊት ጌታ። ኧረ አይደለም። እኛ ጋር ስትመጣ እግዚአብሔር የሰራዊት ጌታ ብሎ የተገለጠ ሳይሆን አባት ሆኖ የተገለጠበት ነው። ስንጸልይም አባት ብለን የምንጮህበት እንጂ የሰራዊት ጌታ የምንልበት ኪዳን አልነበረ። ግን ምንድነው ሲባል ልማድ ከልጓም ይጠብቃል። ጥቅስ አይደለም የሚመራን፣ ልማድ ከልጓም ይጠብቃል። አንድ ልማድ ደግሞ ተደጋግሞ ሲባል ልክ ነው ተብሎ ይታሰባል። ከዛ መተን እንደ ኪዳናችን እንጸልይ እናስብ ሲባል ያው የስተት ትምህርት ይሆናል ማለት። እኔ አሁን የሰራዊት ጌታ ብል ብዙ ሰው ይመቸዋል። በኦሪት ኪዳን ውስጥ እንዳለ ሰው ከመስቀሉ በፊት እንደነበረ ሰው ማሰብ ነው ነገሩን ዝብርቅርቅርቅ የሚያደርግ። አሁን እኮ ኢየሱስ ሞቶ ተነስቷል አይደል? ሰምተናል። ሞቶ መነሳቱን ሰምተናል አይደል? እኮ ሞቶ ተነስቷል። ከተነሳ በኋላ እግዚአብሔር ለአዲሷ ኪዳን ቤተክርስቲያን ራሱን የገለጠበት መልክ አለ። በዚህ መልክ እንነጋገር፣ በዚህ መልክ እንወያይ፣ በዚህ መልክ ቤተሰብ ነን ብሎ የገለጠበት ከእግዚአብሔር ጀርባ አሻግሮ እያየ አይ እግዚአብሔርዬ እዛ ጋር ግን እየተባለ አይጸለይም። ከኛ ጋር የተገናኘበት ኪዳን ስላለ አሁን የብሉይ ኪዳን ነቢያቶችን ሚዛናቸውን ማየት ጀምረን ነበር። የብሉይ ኪዳን ነቢያት ከአዲስ ኪዳን ነቢያት ጋር ግንኙነት የላቸው። ሚዛናቸው ምንድነው? አንደኛ ቀጥተኛ የእግዚአብሔር ልዑክ ነበሩ ብለናል። ልዑክ ነበሩ። ቀጥታ በውስጣቸው በሚመጣ ድምፅ አይደለም፣ በመንፈሳቸው ይመስለኛል አይደለም፣ የጌታ መንፈስ እንደዚህ ያመለክተኛል ምናምን አይደለም፣ እንደው መንፈስ ቅዱስ ለመንፈሴ እንደዚህ ይመሰክርልኛል የሚሉ አይደሉም። ቀጥተኛ ተላኪ ናቸው። ልክ ኢየሱስ 12ቱን ሐዋርያት ሌሊቱን ሙሉ ሲጸልይ አድሮ 12 ቆጠረ፣ ሐዋርያት አድርጎ ሾሟቸው። ቀጥታ ሂዱና እንደዚህ አድርጉ ብሎ እንደላካቸው እነዛ በቀጥታ ከአምላክ ተጠርተው የሚላኩ ልክ ሰውና ወይም አንድን ልጅ ና ሄደ ቡና ጥራ ተብሎ እንደሚጠራ በቀጥታ ተጠርቶ ሂድ ንገረው ና ተመለስ እየተባለ የሚል እንጂ ፕሮግራም ሲጀመር ወይ ጸሎት ሲጀመር በጸሎት እየጋልን ስንመጣ በመንፈስ ውስጥ የቆየን ስንመጣ የሚመጡ መልእክቶችን የሚያስተላልፉ የአጠቢያ ነቢያት አይደሉም። በጸሎት ውስጥ የሚመጡ መልእክቶችን የሚያቀርቡ አይደሉም። በአምልኮ ውስጥ የሚመጡ ትንቢቶችን እኮ አይደለም። ሰውየው ቀጥታ እየሰራ ሊሆን ይችላል፣ መንገድ እየተጓዘ ሊሆን ይችላል። ኢሳይያስ አቤት ሄድና ለንጉሱ እንደዚህ በለው እሺ። ቀጥተኛ ልዑክ ነበሩ። ሐጌ 1:13 አብድዩ 1:1 ናታን ወደ ንጉስ ዳዊት ሲሄድ አይተነዋል። ቀጥታ ሄደህ ንገረው። ቀጥተኛ ልዑክ ናቸው። በመንፈሳቸው ድምጽ በመስማት የሚጓዙና ግልጽ ያልሆነ የአዲሱ አይነት የአጥቢያ ቤተክርስቲያን ትንቢት አይደለም። የአዲስ ኪዳን የአጥቢያ ቤተክርስቲያን ትንቢት በአገልጋዩ በሚጸልዩ በሚያመልከው ሰው መንፈስ ውስጥ የሚመጣ መልእክት ሲሆን ግልጽ አይደለም፣ ብለርድ ነው አለ። መልእክቱ መጥቷል፣ የሆነ ነገር አለ፣ ግን ሙሉ በሙሉ 100% ከሀ እስከ ፐ ከመጀመሪያው እስከ 4 ነጥቡ ግልጥ ያለ ቃል በቃል የሆነ መልእክት በአዲስ ኪዳን የለም። በቤተ ክርስቲያን ውስጥ የሚመጣው ትንቢት አገልግሎት ውስጥ የለም። ቃል በቃል የሆነ ከመጀመሪያው እስከ 4 ነጥቡ ፊደል ሳይዛባ ቃላት ሳይዛባ እግዚአብሔር እንዳወራው አይወራም። በአዲስ ኪዳን የሚመጣውን መልእክት ሰውየው ተርጉሞት በገባው መንገድ የሚያስተላልፈው ሲሆን ለዚህ ነው መሳሳት ሊመጣ ስለሚችል ትርጉም ላይ ሊያሳስስ ስለሚችል አንዳንዴ መንፈስ ቅዱስ ሳይሆን መንፈሱ የነገረውንም በማውጣት ሊናገር ስለሚችል ትንቢትን አትናቁ፣ ግን ሁሉን ምን በሉ ፈትኑ የተባለው። የነዛን ግን አትፈትኑ። ቀጥታ ከሀ እስከ ፐ የሚያወራቸው ንግግሮች በሙሉ በመደዳ እግዚአብሔር ቀጥታ የሚያወራቸው ናቸው። ሰውየው እንኳን መጨመር፣ መቀነስ፣ ማሰማመር፣ መተርጎም ሲመስለኝ ብሎ ማብራራት አይችልም ተናጋሪው ራሱ። ለዛ ነው ቀጥተኛ የእግዚአብሔር ልዑክ ናቸው የብሉይ ኪዳን ነቢያት። ልክ ማን እንደላከው
ኢየሱስ ሐዋርያትን እንደላከና ሐዋርያት የሰበኳቸውና የጻፏቸውን መጻሕፍቶች እንደማንተረጉም፣ እንደማንጠራጠር፣ እንደማናብራራ፣ ኮሽን እንደማናነሳ፣ ጥያቄ እንደማናነሳ እንደወረዱ ተቀብለን ጴጥሮስ እንዳለው፣ ሐዋርያው ጳውሎስ በሮሜ፣ ሐዋርያው ዮሐንስ በመልእክቱ ብለን ክርክር የለም፣ ጭቅጭቅ የለም፣ እንደወረደ እንደምንቀበለው የብሉይ ኪዳንም ትንቢት እንደዛ ነው። በአጥቢያ ውስጥ የሚመጡ መልእክቶች ግን በአማኙ ሕሊና ውስጥ መንፈስ ቅዱስ ለመንፈሱ የሚሰጠው ሪፖርት ስለሆነ ያንን ሪፖርት እሱ በደንብ ላይ ተርጉሞ ይችላል። ጸጋው ደግሞ ያለው ሰው በደንብ ተርጉሞ ሊያቀርበው ይችላል፣ ሊያብራራው ይችላል፣ የራሱን ሐሳብም ሊጨምርበት ይችላል። እንደ መስመሩም ሊሄድ ይችላል፣ ከመስመሩም ሊያልፍ ይችላል፣ ከመስመሩም አሳንሶ ሊናገረው ይችላል። ስለዚህ ፐርፌክት አይደለም። እንደ እግዚአብሔር ቃል እንደ ቅዱስ መጽሐፍ የጠራ ስላይደለ ትንቢቶች ሁሉ በቸርች ውስጥ ያሉት በጸናው የትንቢት ቃል በጠራው የእግዚአብሔር ቃል ምን ይሆናሉ? ቼክ ይደረጋሉ። ወንድም ያመጣው ሪፖርት በራሱ አተረጓጎም የተረጎመው የተናገረውን ትንቢት አመጣና እዚህ ላይ አስቀምጣለሁ፣ እንዲያረግና እግዚአብሔር የተናገራትን እቀበላለሁ። እዚህ ላይ ያለችው የሱ ተጨማሪ ነገር ማብራሪያ ነች፣ ቅርቃጭ ነች። ምን አረጋለሁ? አስወግዳታለሁ። ይሄኛውን ግን እዚህ ላይ አድርጋ አታጣራው። ይሄ ምንድን ነው? የእግዚአብሔር ቃል ሁሉ የነጠረ ነው። የእግዚአብሔር ቃል ሁሉ ንጹህና የነጠረ ስለሆነ በቃሉ ላይ አንዳች አትጨምር፣ እግዚአብሔር እንዳይዘልፍ ሐሰተኛም ሆነ እንዳትገኝ ይላል መጽሐፈ ምሳሌ 30። እንደዛ ነው። ኢሳይያስ ወደ ንጉሥ ሕዝቅያስ ሲሄድ አይተናል። ይሄ ሳምንት ስላየን ነው፣ ጊዜ መቆጠብ ስላለብን። ቀጥተኛ ልዑክ ናቸው ማለት ነው። የቤተ ክርስቲያን የአጥቢያ መልእክተኛ ግን ቀጥተኛ ልዑክ አይደሉም። እንደ ኢሳይያስ፣ እንደ ኤርምያስ፣ እንደ ጴጥሮስ፣ እንደ ጳውሎስ በአዲስ ኪዳን እንደ ወረደ መልእክቱን እሰየው፣ አዎ ልጻፈው፣ በቃ 67ኛ መጽሐፍ ነው የነቢዩ በቀለ መልእክት። ከዮሐንስ ራእይ በኋላ አልሰፋው። ማናቸውም ፓስተሩ ያውራው፣ ነቢዩ ያውራው፣ ወንድሞች ያውሩት፣ እህቶች ያውሩት፣ ሁላችሁ በእያንዳንዳችሁ ላይ ትንቢት ልትናገሩ ትችላላችሁ ብሎናል ጳውሎስ። እሷ ለሱ እሱ ለሷ። በቸርች ውስጥ ያለው ትንቢት ሁሉ ምን ይደረጋል? እዚህ ላይ ይቀመጣል። እንደዚህ ይደረጋል። አዲስ ኪዳናዊ ካልሆነ ቅርቃጩ ይቀራል። የኢየሱስን የመስቀል ሥራ የሚያበላሽ ከሆነ እዚህ ላይ ይቀራል። ትንሣኤውን የሚያስረሳ ከሆነ እዚህ ላይ ይቀራል። ቅርቃጩ እዚህ የሰውየው ሐሳብ የጨማመረባት ነገር በሞራል ያወራት። አንዳንድ ጊዜ እግዚአብሔር ከጨረሰ በኋላ ሰውየው የሚቀጥለዋል። እሷ የሰውየውን እነዚህን አድርገን የመለየት ስራ ነው የሚጠቅመን ትምህርቱ። ለዛ ነው። አለበለዚያ ሁሉን ነገር ማስገባት ሁለት አይነት ችግር አለ እኮ በምግብ ጉዳይ ላይ። አንዱ በቂ ምግብ አለማግኘት ነው። በቂ ምግብ አለማግኘት የሆነ በሽታ ያመጣል። ኳሻኮር ነው፣ ማራስመስ ነው። በቂ ምግብ አለማግኘትም አንዱ የኢየሱስ በጎች ችግር ነው። እረኞቻቸው በደም ካላበሏቸው ክሳት አለ። ሌላኛው ደግሞ ዝም ብሎ ጃንክ ፉዱን መብላት፣ የተገኘውን ቅርቃጩንም ምኑንም የሰፈር ነብይ ያስገባው ሰብስበ ማስገባት፣ እሱ ደግሞ እንዶ ጤና ያዛባም። ባላገባብ የተገኘውን ነገር በመብላትም የሚመጣ በሽታ አለ። ስለዚህ ዝም ብሎ አሜን አይባል። አሜን ትንቢተ ኢሳይያስ ቢሆን አሜን፣ ኤርምያስ ቢሆን አሜን፣ ጴጥሮስ መልእክት አሜን። የኦሪቱን ነቢያት ቀጥተኛ ልዑክ ናቸው። የአዲስ ኪዳን ሐዋርያት ቀጥተኛ ልዑክ ናቸው። የነሱ አሜን ነው፣ ክርክር የለው። እዚህ ጋር ግን እኔ ሳወራ፣ እዚህ ጋር ግን ሰንበዲ ሲያወራ፣ እዚህ ጋር ግን በአዲስ ኪዳን በአጥቢያው ሰው ሲነሳ ጳውሎስ ትንቢትን አትናቁ፣ ግን ሁሉም ፈትኑ። እንዴት እናርግ ሲባል ነቢያት ሲናገሩ 2 ወይም 3 ነው በየተራ ይናገሩ። አንዱ እየተናገረ እያለ ሌላው የሆነ ነገር ቢመጣለት የፊተኛው ዝም ይበል። ለምን? ስርዓት እንዳያጡ። እኔ አልቻልኩም ብሎ ነገር የለም። መጽሐፉ ትችላለህ ይላል። 1 ቆሮንቶስ 14 2 ወይም 3 ይናገሩ። ከዛ አንዱ እየተናገረ እያለ ሌላው ሌላ ነገር ቢመጣለት የፊተኛው ዝም ይበል ነው እንጂ አልጨረስኩም ባክል ጨርስበት አይባል፣ ተወጥ አይባል። በቃ እሱ መጥቶለታል፣ አንተ አቁም ይባላል። የነቢያት መንፈስ ለነቢይ ይገዛል። እኔ አልቻልኩም፣ ግዛው፣ ተቆጣጠሩ። እኔ አልቻልኩም ካለ ምንድነው ማለት ነው? የነቢይ መንፈስ አይደለም። ራስን እንዳትገዛ የሚያደርግ እሱንም እንዳትቆጣጠር የሚያደርግ ሚያዞርህ አይነት ከሆነ ሌላ መንፈስ ነው። ቁጭ ተደርጎ እሱ ቼክ ይደረጋል። ማክሰኞ ጸሎት ፕሮግራም አለ፣ ቴስት ይደረጋል። ቼክ ብሎ ከጮኸ ሌላ መንፈስ ነው ማለት። ስለዚህ ለየናቸው። የአዲሱ ኪዳን በአጥቢያ ውስጥ ያሉ ነቢያት እንደ ብሉይ ኪዳን ነቢያት በስም ተጠርተው ተለይተው
የሚላኩና ኤርሚያስ ሆይ አቤት ሄደ እንደዚህ በል የሚባሉ አይደሉም። መንፈስ ቅዱስ በሰጣቸው የትንቢት ጸጋ በውስጣቸው የመጣውን ሪፖርት ለሰዎች እየተረጎሙ የሚያቀርቡ ናቸው እንጂ ልዑክ አይደሉም። ይፈተሻሉ፣ ቼክ ይደረጋሉ። አንዳንድ ጊዜ ዛሬ ትክክል የተናገረው ወንድም ዛሬ ትክክል ተናግሯልና ነገ ዝም እንበለው አይባል። ነገም ቼክ ይደረጋል። ለምን? ሰው በባህሪው እናየዋለን የራሱን የመጨመር ችግር ስላለበት። አንዳንድ ጊዜ ደግሞ እግዚአብሔር የሆነ ቀን ተናግሯል፣ ኦኬ መልእክቱ ልክ ነበረ። በዚህኛው ዙር ግን ሰው ይጠብቀኛል ነብይ ነው ብሎ ይጠብቀኛል ብሎ የራሱን ያመጣል። ያኔ ተሳክቶለታል ተብሎ አሁን አሜን አይባል። ጂማ ከተማ ላይ ትንቢት የሚለውን ትምህርት የዛሬ 13 እና 14 ዓመት ነው ያስተማርኩት። ይሄን ሳስተምር አንዳንድ ሰዎች ቶሎ ብለው ትምህርቱን ላክልን አሉ። ላኩኝ። ጥሩ ሰላማዊ ሰዎች ነበሩ ከኔ ጋር፣ የቸርች ፓስተሮች ናቸው። ልክ ሲዲ ያኔ በክብ ሲዲ ነው። ከሰሙ በኋላ ዘጉኝ። በቃ አስጠላሁት። አንዱ እንዴት ሊዘጋኝ ቻለ? እንዴት ጠላኝ? እስካሁን ድረስ ይጠላኛል። ብዙ ቀረቤታ የለንም። እሱ ነው ሰው ይላከው። እንደው ቶሎ ትንቢት የሚባል ትምህርት አስተምራ ቶሎ ላክልኝ። ለካ ምን ያለበት ምን አይችልም ነው። ዘባርቋል። ብዙ ትንቢት አውርቷል ለካ ቸርቹ ላይ። ፈርቶ ነው ገና ለገና ዳዊት ካስተማረ ምን ብሎ ይሆን ልስማው። እዛ ላይ የአዲስ ኪዳን ነቢያት እና ትንቢት መለኪያዎች የሚላለ ጥቅስ በጥቅስ ነው፣ ምዕራፍ በቁጥር ነው ያውጥቼ አስተማርኩት። እና ካልተፈጸመ የተናገረው ነገር እግዚአብሔር አልተናገረው ምናምን የሚል ነው አውጥቼ አስተማርኩት። ከዛ ለካ ያ ሰው መዓት ነገር አውርቶ ጂማ በ4 ዓመት ውስጥ ዱባይ ትሆናለች አለ። 4 ዓመቱ እንዳለቀ ምኑም የለም። እኔ ተናገር ብዬው አልተናገረም፣ የራሱ ተናገረ። እኔ ደግሞ የውሸት ትንቢቶች መስፈሪያቸው ይሄ ነው አልኩኝ። ሰው ይናደዳል ማለት ነው። አየህ ለምንድን ነው ሰው ግን አሜን አሜን? አንድ ቦታ ላይ አንድ ወንድሜ ይህን ትምህርት ሳስተምር በጊዜ መጣና ዴቭ ላሳየህ ነው አለኝ። አጭር ማስታወሻ ደብተር ይዟል። እሷን እየከፈተ ይኸውልህ ይሄ በ1983 እንደዚህ እንትና የተናገረው ነው። ይህን ጽፏል። ሰውየው የሚነገረውን ይጽፋል። እሺ ይችን ያለውን ሄደ ጠየቅኩ አልኩት። አዎ ጠይቄዋለሁ። ሄድኩኝና ነብይ እችኛዋ እንደዚህ የተናገርካትን እችና ያ ግን እኮ አልተፈጸመችም፣ ዓመተ ምሕረቱም አለፈ አልኩት። አትጠራጠር፣ ዝም ብለህ ጠብቅ። ይቆጣሉ፣ ነቢያት ይቆጣሉ። ማስቦካካት ትልቁ ስራቸው ነው። የኔ ትምህርት ደግሞ አትፍሯቸው። እውነት እነሱን ከምትፈሩ ምንም ቢሆን መጽሐፍ ቅዱስ አስተምራለሁ። ትንሽ ብንፈራረሽ ደግሞ ተርጉሙ ይሁንና የብሉይ ኪዳን ነቢያት ሁለተኛ መለኪያቸውን የብሉይ ኪዳን ነቢያት ቃላቸው የአምላክ ቃል ነው። በሚናገሩ ሰዓት መልእክቱ ልዑክ ሆኖ በሚላኩ ሰዓት የሚናገሩት ቃል የነቢዩ ቃል አይደለም፣ የአምላክ ቃል ነው። ለምሳሌ እግዚአብሔር ምንድን ነው የሚላቸው? ቃሌን አፍ ውስጥ አስቀምጠዋል። ሰውየው ሌላ ነገር ማውራት አይችልም። ሊጨማምር ቢል ላብራራ ቢችል ሲመስለኝ መንፈሴ እያለ ማውራት አይችልም። የጌታ መንፈስ እንደዚህ ይለኛል ምናምን አይልም፣ አያብራራው። ቀጥታ ቃሌን የምታወራቸውን ነገሮች አፍ ውስጥ አስቀምጣለሁ። ስትከፍተው ያን ነው የምታወራው። በቅደም ተከተል ፊደል በፊደል ነጥብ በነጥብ አምላክ እንደ ሪከርድ እንደተደረገ ካሴት እግዚአብሔር ያስቀመጠውን ድምፅ ነው ሰውየው የሚያስተላልፈው። ቃሌን በአፍ ውስጥ አስቀምጣለሁ ይላል ዘጸአት 4:12 ሲጀመር በትንቢት የምታገለግሉ ወንድሞች ስትጸልዩ ትንቢት የምታስተላልፉ፣ ስትዘምሩ ትንቢት የምታስተላልፉ፣ ስታስተምሩ ትንቢታዊ ማጽናናት፣ ትንቢታዊ መምከር፣ ትንቢታዊ መገሰጽ የምታቀርቡ ሰዎች በቃ አገልግሎታችሁ የትንቢት ስለሆነ ነብይ ተብላችሁ አትጠሩ። አገልግሎታችሁ ትንቢት ነው። ለመጠራት ግን ብዙ አትጨነቁ። ህዝቡን ጥቀሙ። በጸሎትም በመልእክትም በምንም አስተላልፉት። እኔ እያስተማርኩ ነው። ከኦርቶዶክስ ከወጣውን ጀምሮ ብቆጥረው እንኳን እያስተማርኩ ነው። አቋርጬ ግን ፓስተር ተብዬ ተጠርቻለሁ። ከፊት ለፊቱ ላይ የሆነ ማዕረግ ገብቶ ጽፌ ታውቃላችሁ። ሰው ሊጠራ ይችላል። እኔ አስገብቼ አውቃለሁ። ፓስተር ዳዊት እግዚአብሔር ሰው ዳዊት ምናምን የሚል ገብቶ አይታል። እንደውም እንትናችን ላይ ወንድም ዳዊት ነው የሚለው። ኢየሱስ ምንም መምህር ተብላችሁ አትጠሩ፣ ሊቅም ተብላችሁ አትጠሩ፣ ወንድማማች ናቸው አለ። በቃ ወንድምን ይበቃናል። ስራውን ከሰራህ ሽልማቱ ከላይ ከሆነ ምንም ሳሰራ መጠራራቱ ምን ይሰራል? ምን ይሰራል? ብዙ ጊዜ ማውራላችሁ የአዲስ አበባ አይነት የካፍቴሪያ ፓስተሮች መሆን
በየካፌ ያሉ ጎረምሳ ፓስተሮች አሉ። ፍንዴክስ ፍንዳታ ሁሉም በቃ ቁጭ ብሎ ማኪያቶ መጠጣት ነው። እንዳልኳችሁ ስማቸው ፓስተር ኮኩሻ፣ ፓስተር ዱዱሻ ምናምን ምላቸው ምን ተዋውቆ ፓስተር ነው ዴቭ ተዋውቆ ፓስተር ዱዱሻ ፓስተር ኮኩሻ ፓስተር የቀለጠው መንደር ካፍቴሪያ ቁጭ ብሎ አንድ ማኪያቶ ቆይን የምለው በግ በሌለበት እረኛለ እንዴ? ህዝብ የለውም። ልጁ ግን ፓስተር ነው። ምንድነው ጥቅሙ ነው? እኔ ያልገባኝ ነገር። እግዚአብሔር እኮ ፓስተር ነው። ፓስተር ነበር ማረግ። እንካ አክሊል አይልም። ሰርተሃል ወይ ነው? ጠቅመሃል ወይ ነው? ልጆቼን ጠቅመሃቸዋል ወይ? አንጻሃቸዋል ወይ? አበርትተሃቸዋል ወይ ነው እንጂ የሚል ስም እየጠራ እሱ ፓስተር ነው። ፓስተር ረፊት ለፊት ይቀመጥ አይባልም። በቀለ ሲባል በቀያ ፓስተር አይደለም። ጥግ ላይ ተቀመጥ አይባልም እኮ። ሰርተሃል አልሰራህም። እንግዲህ ትንቢት ትምህርት ስለጀመርኩ አንዳንድ ሰዎች ስለ ትንቢት እያስተማርኩ ስለሆነ ብዙ ጭፍጨፋ ይኖራል ከዚህ በኋላ። ብዙ ስለምነካካ፣ ብዙ ምሳሌ ስለማነሳ፣ ብዙ ስለምጨፈጭፍ ለምን ግን አርፎ ትምህርቱን አያስተምረው? ለምን ይነካካቸዋል? ትምህርቱ ነው። መጨፍጨፉ ራሱ ትምህርቱ ነው። የትምህርቱ ፓርት ነው። መነካካቱ አሽሙሩ የትምህርቱ ክፍል ነው። ከየት ነው የተማርከው ካል ከጌታ ከኢየሱስ። እኔ ቀናንሼ ነው። እሱ እኮ በኖራ የተለሰናችሁ መቃብሮች ሁሉ ይላል። ወንዱን እንደ ሴት አድርጎ ይጠራዋል። ሄሮድስ እንደዚህ ይላል፣ ሂዱና ይችን ቀበሮ እንደዚህ በሏት ይላል። እኔ ቀናንሼ ነው። እንደ ጳውሎስ አይነቱ አለ ከበድ ያለ ነገር የሚናገር ውሾች ብሎ ተጠቅሟል። እውነት ውሸት ሕግ ነው የሚያድነው፣ መልካም ስራ ያጸድቃል ሲሉ ምን አለ? ከነዚህ ውሾች ተጠበቁ፣ ከሐሰተኛ መገረዝ ከሕግ ስርዓት ተጠበቁ። ውሾች ነው ያላቸው። እኔ ቀናንሼ ነው። ሌቦች ምናምን ልል እችላለሁ፣ እንዳትከፉ። እና የነቢዩ ቃል ዝም ብሎ በውስጡ የመጣውን ነገር ተርጉሞ የሚነግረን ሳይሆን ቃል በቃል ፊደል በፊደል የውጣ በውጣ ፊደል በፊደል የአምላክ ቃል ነች። ዘጸአት ምዕራፍ 4 ቁጥር 12 ለዚህ በዚህ የምታገለግሉ ሰዎች እንደነዚህ ነብይ ነኝ፣ ፊደል በፊደል ቃል በቃል ነው፣ ሌተር በሌተር ነው አፌ ላይ የተቀመጠው እንዳትሉ። እናንተ ውስጥ በውስጥ የሚመጣ የመንፈስ ሪፖርት ነው። ያ ሪፖርት አንዳንዱ በጥሩ መንገድ ያቀርበዋል፣ አንዳንዱ በጥበብ ያቀርበዋል፣ አንዳንዱ ጥበብ በሌለው መንገድ ያቀርበዋል፣ አንዳንዱ ትርጉም አበላሽቶ ያቀርበዋል፣ አንዳንዱ የራሱን ነገር ያቀርበዋል፣ አንዳንዱ ደግሞ ዝም ከተባለም በኋላ ይጨምራል። ስለዚህ የአዲሱ ኪዳን የቤተ ክርስቲያኑን ቼክ እናደርጋለን፣ እንከታተላለን። የተሰጠው ለማነጽ ስለሆነ ትንቢት የተሰጠው በቸርች ውስጥ ለምንድን ነው? ወንድሞችን ምን ለማድረግ? ለማነጽ እንጂ ለማፍረስ አይደለም። ወንድሞችን የማፈራረስ ስራ ሲሰራ አትረቡም አትጠቀሙም ሲባል እኔ እግዚአብሔር ሰው ታዩኛላችሁ እያንዳንድሽ እያልክ የቅዱሳንን ነገር ማንጓጠጥ ማጣጣል ስትጀምር በቅዱሳን ማህበር መጥተ በመስቀል ላይ ያለቀውን ፍርድ እንዳላለቀ አድርጌ ማውራት ዝንባሌ ሲበዛ ሬሳ ሳጥን መቃብር ሲኦል ምናምን እያላችሁ ስታሳዩን ያን ጊዜ እናርማለን። ጥቅሶችን የብሉይ ኪዳኑ ነቢይ እዚህ ሰፈር የሚመጣው ትንቢት ሁሉ ይፈተሻል ብያለሁ። ለማነጽ ካልመጣ ለማፍረስ ከመጣ እዛው ነው እናስቆመው። ህዝብ የለኝም ይላል፣ እዚህ ይሄን ቸርች ወለውለዋለሁ ይላል። የእግዚአብሔርን ህዝብ ትሳደብ ዘንድ አንተ ማን ነህ? አንተስ እንደኛ ከኃጢአት በክርስቶስ ቤዛነት የዳንክ እንጂ ከየት ገዳም ሄደ ያመጣው ጽድቅ ነው? ለዛ ጽድቅ እኛ አንቀርብም ነበር? አንድ ክርስቲያን፣ አንድ አገልጋይ፣ አንድ መንፈሳዊ ነኝ የሚል ሰው በክርስቶስ ባለው የመንፈስ ዓለም ላይ መውደቅ የሚጀምረው የእግዚአብሔርን ቃል ማጣጣል ማሳነስ ሲጀምር። ቃሉ አይደለም ዋናው መንፈሱ ነው ያሉት የት ደረሱ? ቃሉ አይደለም ዋናው ፓወር ያሉ የት ደረሱ? ግን እነሱ ሰዎች የት ገቡ? ኃይል ያሉት የት ገቡ? እንግዲህ አሁን ሂድ፣ እኔም ከምን ጋር ሆናለሁ? አቤት በመንፈስ ውስጥ መልእክት አመጣለሁ፣ አንተ ትተረጉማለህ አይደል? እኔ ከአፍ ጋር እሆናለሁ የምትናገረውንም አስተምርሃለሁ አለው። ስለዚህ የብሉይ ኪዳኑ ነቢይ ሌላ ሊያወራ አይችልም። በመንፈሴ ሊል አይችልም። ሲመስለኝ ሊል አይችልም ወዘተ። ይሄ እንትኑ የሚስጡትን ተው። እነዚህ ወደ ቤትሽ እየገባሁ ነው፣ ወደ ቤትሽ እየገባሁ ነው። ኦኬ ግባ፣ የእግዚአብሔር ሰው ግባ። እግዚአብሔር በሩ ሰማያዊ ነው። የጎረቤት በር ነው የገባኸው እግዚአብሔር ሰው የሚባለው
የሚባለው አይነት አይደለም። እሱ ለመሰላችሁ የእውቀት ጸጋ ነው እናየዋለን። እሱ ነው ሰውየው እኮ ልክ ነው፣ ጥሩ ሄዶ ነበረ። ግን ምንድነው ትርጉም ላይ ኢንተርፕሬቴሽን ላይ የሆነ ነገር ያየውን በቃ የነሱ ቤት ሊሆን ይችላል ነው። ቢያንስ አቀራረቡን አየ። ሰማያዊ በር ያለው የማን በር ነው ቢል ኖሮ ያመልጥ ነበር። ሴትዮዋም የኛ የጎረቤት አሃይ ጎረቤት ነው ብለ እንደሚባለው እንዳይሆን እናትሽ ረጅም ነች፣ አጭር ነች፣ ጠይም ነች አይደል? ቀይ ነች፣ የራስሽ ጉዳይ እንዳለው ሰው እንዳትሆንም ይጠብቃል ማለት ነው። ዋይዝሊ ማቅረብ የሆነች ረጅም ሴትዮ ያለው ቢላት እሺ ቀጥል፣ ደግሞ ጠይም ነች ቢል ጥሩ ነው። እናትሽ ብሎ ሲጀምር አበላሸ። ይሄኛ አክስቷ ይሆናሉ። መጥቶለት እኮ ሊሆን ይችላል። ይሄኛው ግን መሳሳት አይችልም። ምንድነው የሚለው? ሂድ እኔም ከአፍ ጋር ሆናለሁ። አምላክ ይሳሳታል አይሳሳትም? እግዚአብሔር ይስታል? ስለዚህ ይሄ ነቢይ አምላክ አፉ ላይ ሆኖ ስለሚያወራ ሊስት አይችልም። አትፈትሽው። እኔም ከአፍ ጋር ሆናለሁ የምትናገረውንም አስተምርሃለሁ ወይንም ደግሞ እሰጥሃለሁ እንደማለት ነው። አስተምራለሁ ይላል። ምዕራፍ 24 ቁጥር 3ን እዚህ ውስጥ ያወጣው ሙሴም መጣ፣ ለሕዝቡም የእግዚአብሔርን ቃሎች ሁሉ ሥርዓቱን ሁሉ ነገረ። የማንን? የእግዚአብሔርን ቃሎች ሁሉ ሙሴ ያወራው የእግዚአብሔርን ቃሎች ሁሉ አይጨምር፣ አይቀንስ፣ አያብራራው። ሥርዓቱንም ሁሉ ነገረ። ቀጥሎስ ሕዝቡም ሁሉ በአንድ ድምፅ ምን አሉ? ሙሴ የተናገራቸውን ቃሎች ሁሉ እናደርጋለን ብለው መለሱ ይላል። ማን የሚያወራው? ማን ነው? ሙሴ ነው የሚያወራው። ምንን? ለሕዝቡ የእግዚአብሔርን ቃሎች ሁሉ ሥርዓቱንም ሁሉ ነው የሚናገረው። አንድ በአንድ ማለት ነው። ምንም የነጠላ ሰረዝ የድርብ ሰረዝ ስተት የለው። ሲያወራ በአፉ ላይ ነው የሚቀመጠው። ነገረ። ስለዚህ ሰው በአንድ ድምፅ ምን ይላሉ? ነብዩ የተናገረውን አይሉ፣ ሙሴ የተናገረውን እግዚአብሔር የተናገራቸውን ቃሎች ሁሉ እናደርጋለን። ወርድ ባይ ወርድ የተናገረው እግዚአብሔር ነው በሙሴ በኩል። ሰዎቹም እግዚአብሔር የተናገረውን ቃል እናደርጋለን ይሉ ነበር። እና እግዚአብሔር በአፍ ውስጥ ቃላቸውን ያስቀምጣል። ለምሳሌ እንኳን ነቢያቱን አይደለም የእግዚአብሔር የሆነ መልእክት ከሆነ ስለ መሲሁ፣ ስለ እስራኤል ሕዝብ፣ ስለ መጪው ጊዜ ትንቢትን እግዚአብሔር እሱ የሚያናግር ከሆነ ጠንቋይ እንኳን አስማተኛ ሰው ላይ እንኳን እግዚአብሔር ትንቢትን ሊያናግር ቢፈልግ አንድ ነገር ነው የሚያደርገው። ጠንቋው መቼስ ምላሱ የሌላ ነው፣ አፉ የሌላ መጠቀሚያ ነውና የሚያደርገው ምንድን ነው? ጠንቋዩ እንደለመደው እንዳይዘባርቅ፣ የአስማትም ቃሎች እንዳይመጡለት ምንድን የሚያደርገው? ቃሎቹን አምላክ ምን ያደርጋል? በሰውየው አፍ ላይ ያስቀምጣል። ሰውየው ሌላ ሊያወራ ሲፈልግ የእግዚአብሔር የሚያወራውን ራሱ ሰውየው አያውቅም። ትርጉሙን ብትጠይቀው አያውቅም። ምንድነው ያልከው በለዓም ብትለው አይመልስልህም። እኔ ምን አውቃለሁ? በአፌ ላይ ቃሉን አስቀመጠ። እኔ ላወራ የጀመርኩት ሌላ ነበረ። ቃሎቹ ሊመጡልኝ አልቻሉም። ሌሎቹ እግዚአብሔር የእስራኤሎች አምላክ ቃሉን ባፌ ላይ ያደረገ። አሁን የተናገርኩትን ነገር ምን እንደሆነ እኔም አላውቅም። አየዋለሁ። የታል ምንድን የምታየው? አሁን አይደለም እመለከተዋለሁ ይላል። ሰውየው ራሱ አያውቅም። አሁን አይደለም እመለከተዋለሁ። የታለ? ቅርብ ግን አይደለም። እሱ ራሱ አፉ ላይ የተቀመጠውን ነው የሚያወራው። እንኳን ለሰዎቹ ሊያብራራ እንኳን ሊመልስላቸው ቀርቶ። ስለዚህ አምላክ በብሉይ ኪዳን ትንቢቶችን መልእክቶችን ሲያናግር በሰዎቹ አፍ ላይ ቃሉን ስለሚያስቀምጥ ቃላቸው የእግዚአብሔር ቃል ነው እንደወረደ። የሰውየው ሐሳብ፣ የሰውየው ነጥቦች፣ የሰውየው ማብራሪያዎች አይገቡም። የአዲስ ኪዳን የቤተ ክርስቲያን ትንቢት ግን አንዳችሁም በአንዳችሁ ልትናገሩ ትችላላችሁ። ወንድሞች ጥሩ መስማትና ጥሩ መተርጎም የሚችሉትም ሊያስተላልፉን ይችላሉ። ዘሰኮልድ ትንቢት የሚናገሩ ወንድሞችና እህቶች፣ ነገር ግን እንደወረደ ያለ የአምላክ ቃል አይደለም። ቀጥተኛ የአምላክ ልዑክም አይደሉም። በጸሎት ሰዓት፣ በአምልኮ ሰዓት በውስጣቸው የመጣው የሚናገሩ የጸጋ አገልጋዮች እንጂ እንደነ ኤርሚያስ መንገድ ላይ እየሄዱ እንደነ ሙሴ የሆነ ቦታ ሆኖ ሙሴ አቤት እግዚአብሔር ሆይ እንደሆኝ የሚሉ አይደሉም። እንደውም ነግራችሁ በመንገድ ላይ እየሄድክ ዳዊት ካለ መጠራጠር ነው። ማነህ? ምንድነው? እንዴት ነው ይሄ ነገር ብለህ መጠራጠር። አቤት ጌታ ሆይ አይባል። በደንብ ቼክ አድርግ። አንዱ ሰው
እኔ በደንብ ነው ድምጽ የሚሰማኝ አለው። ኦኬ እንዳለው እሺ። ከዛ በኋላ እግዚአብሔር መሆኑን በምን ታውቃለህ? በግራ ጆሮዬ ሲናገር ሰይጣን ነው፣ በቀኜ ከሰማው ጌታ ነው እንዳለው። እነዚህ ሁሉ ጭንቀቶቻችን ያመጡት ልምምዶች ናቸው። በነቢያት መጽሐፍ ከዘፍጥረት እስከ ራዕይ በቀኝ ጆሮ በግራ ጆሮ የሚል የለም። ጭንቀቶቻችን፣ እንግዳ ልምምዶቻችን ያመጡብን ነገሮች ናቸው። ለምሳሌ በአንድ ሰው ውስጥ እግዚአብሔር ትንቢት ያናግር እንጂ በማንም ቢያናግር በሰውየው አፍ ላይ ነው የሚያስቀምጠውና ቃሉ የእግዚአብሔር ቃል ነው። ከዚያ እስከ ምን ይደርሳል ማለት ነው? በቅዱስ መጽሐፍ ላይ መጽሐፍ ሁሉ ይችላል፣ ምዕራፍና ቁጥር ሊገባለት ይችላል ማለት ነው። እኔ በኋላ ስጸልይ ወይ ወንድሞቼ ሲጸሉ ትንቢታዊ የማነጽ ቃል፣ የማበረታቻ ቃል፣ የፈውስ ቃል ቢጸልዩና ቢናገሩ እሱ ግን በቅዱስ መጽሐፍ ውስጥ ምዕራፍና ቁጥር አይገባለትም። ጭራሽ ደግሞ ምን ልናደርገው እንችላለን? ቼክ ልናደርገውም እንችላለን፣ ልንፈትሸውም እንችላለን። ዘኍልቍ 22:38 ይሄ እንግዲህ አስቡ። በለዓምም ባላቅን እነሆ ወዳንተ መጥቻለሁ። በውኑ አሁን ይሄ በለዓም የሚባለው ሰው ጠንቋይ አስማተኛ ነው። አስማተኛ ማለት ርኩሳን መናፍስትን መሳብ እየጠራ በስማቸው የሚያመጣ ማለት ነው። ባላቅ ንጉስ ነው። እነሆ ወዳንተ መጥቻለሁ። በውኑ አሁን አንዳች ነገር እናገር ዘንድ እችላለሁን? እኔ ስጠነቁል አስማት ስሰራ ያጋንንትን ስም ስጠራ ሙሉ ሰውዬ አንተ አስጠርተኸኝን ወደ አንተ ስመጣ የእስራኤል አምላክ መንገድ ላይ ተገናኘን። ከዛ ሂድ፣ ንጉሱ ጠርቶሃል፣ ሂድ። ነገር ግን ቃሌን በአፍ ላይ ስለማስቀምጥ ችግር የለውም እና ሌላ ላውራ ብትልም አትችልም። ስለዚህ ባላቆይ ወደ አንተ መጥቻለሁ። በውኑ አሁን አንዳች ነገር እናገር ዘንድ እችላለሁን? መንገድ ላይ ተገናኝቶኛል የእስራኤል አምላክ። አህያ ከግድግዳ ጋር አጣብቃኝ፣ አፏ ተከፍቶ ገስጻኝ። ምንድነው ብዬ ስል እሱ ከፊት ቆሟል። ወድቄ ሰገድኩለት። በለዓም ሂድ፣ ነገር ግን ቃሌን በአፍ ላይ አስቀምጣለሁ። ምክንያቱም ፕሮፌሲ ሊናገር ነው፣ ትንቢት እንዲናገር ነው የተፈለገው። ትንቢቱ ደግሞ ስለ ጌታ ስለ ኢየሱስ ነው፣ ስለ መጪው ኮከብ ነው፣ ስለ ገዢው ነው፣ በሩቅ ስለሚያው እና መናገር እችላለሁ። ባጭሩ አሁን እንደ በፊቱ እንደ ሁሉ ጊዜ እንደምሰራው እንደ የዕለቱ እንደ ልቤ ልናገር አልችልም እና እግዚአብሔር በአፌ የሚያደርገው ነው የሚያስቀምጠውን ቃል እርሱን እናገራለሁ አለ። እውነትም ሰውየው እንደዛው ነው ያደረገው። ምዕራፍ 23 ቁጥር 5 ምን ሆነ? እግዚአብሔርም ቃልን በበለዓም አፍ አድርጎ ወይም አስቀምጦ ምን ልክ እኮ እግዚአብሔር ሰውየው የሚያወራውን ሰውየው ምክንያቱም ከእግዚአብሔርም ጋር ህይወት የለውም፣ የእግዚአብሔርንም ታሪክ አያውቅም፣ የእግዚአብሔርንም ወሬ ማውራት አይችልም፣ የእግዚአብሔርንም ቃል ሊናገር የሚችል ሰውዬ አይደለም። እግዚአብሔር ግን ልክ እንደው ከረሜላ በሕፃን አፍ ውስጥ እንደምታስቀምጥ፣ ብስኩት በሰው አፍ ውስጥ እንደምታስቀምጥ እግዚአብሔርም ቃልን በበለዓም አፍ አድርጎ ወደ ባላቅ ተመለስ እንዲህም በላለው። ከዛ በኋላ የሚያወራው ማን ያስቀመጠበትን ነው? እግዚአብሔር ያስቀመጠበት። ስለዚህ በለዓም ምንም እንኳን እዚህ ጋር ጥሩ ሰው ባይሆንም እግዚአብሔር ቃልን በአፉ ስላስቀመጠበት በለዓም የተናገረውን የእግዚአብሔርን ቃል እናምናለን። በለዓም ጠንቋይ ነው፣ አስማተኛ ነው። አምላክ በአፉ ቃል አስቀመጠበት። ስለዚህ በለዓም አምላክ አፉን አስከፍቶ የሚናገረውን ቃል የእግዚአብሔር ቃል ነው ብለን እናምናለን። እሺ ወንድማችን እዚህ ውስጥ በለዓም አይደለም፣ ጠንቋይ አይደለም፣ አስማተኛ አይደለም፣ የእግዚአብሔር ልጅ ነው፣ ዳግም የተወለደ ነው፣ የመንግስቱ ወራሽ ነው። የሚናገረውን ትንቢት ግን እንፈትሽ። ምንድነው ልዩነቱ በብሉይና በአዲሱ መሃል? እዚህ ጋር ያለው በመንፈስ ውስጥ የሚመጣ ሪፖርት ስለሆነ ወንድማችን በራሱ መንገድ ሊተረጉመው፣ ሊያብራራው፣ ሊያበላሸውም ሊያሳምረውም ስለሚችል፣ ያኛው ግን በአፍ ውስጥ ምን የሆነ ቃል ነው የተቀመጠ የአምላክ ቃል ስለሆነ በለዓም ያወራውን አናምንም። አየዋለሁ ግን አሁን አይደለም፣ እመለከተዋለሁ ግን በቅርብ አይደለም። ኮከብ ከያዕቆብ ይወጣል፣ በትርም የያዘ ገዢ ይወጣል፣ ምድርን ሁሉ በአፉ እስትንፋስ የሚመታ ይወለዳል ከነሱ። ይሄን እናምናለን። እነዚህ እኮ የእስራኤል ልጆች በኋላ ይህን ሰውዬ በሰይፍ ስለት አንጀቱን ዘርግፎ ነው የገደሉት። ይሄን በለዓምን ከነሱ መሃል ኮከብ እንደሚወጣ ገዢ እንደሚወጣ ቢናገርም
የእስራኤል ልጆች ያችን ከተማ ሲቆጣጠሩ በለዓምን አገኙት። አንተ አይደለም ሟርተኛው ጠንቋይ ብለው በሰይፍ ስለት ገደሉት። ለብዙ ዓመት ጥንቆላና አስማት የሰራ ሰው ስለሆነ አስማተኛና ጠንቋይ በእስራኤል ሕዝብ መካከል አይገኝም። በሚያልፉበት ቦታ ሁሉ ይሄን ስራ እየሰሩ ነው የሚሄዱት። ይሄም ሰውዬ እጃቸው ላይ ወድቆ የተገደለ ነው። ግን በሰዓቱ እግዚአብሔር በሱ አፍ የተናገረውን እንመንን እናምናለን። ወንድማችን ግን የእግዚአብሔር ልጅ ነው። በለዓም አይደለም፣ ጠንቋይ አይደለም፣ አስማተኛ አይደለም፣ ሟርተኛ አይደለም። ግን ወንድማችን በእኛ መካከል የሚያወራውን ለማነጽም፣ ለመምከርም፣ ለመገሰጽም ወዘተ የሚያወጣውን የትንቢት ቃል፣ የትንቢት መልእክቶች፣ የትንቢት ትምህርቶች፣ የትንቢት ጸሎቶች፣ የትንቢት መዝሙሮች እንዳስሳለን ማለት ነው። ቼክ እናደርጋለን አይደል? እንዳስሳለን፣ ቼክ እናደርጋለን። እንደ እግዚአብሔር ቃል ያልሆነውን ውድቅ እናደርጋለን፣ እንደ እግዚአብሔር ቃል የሆነውን እናሳልፋለን ማለት ነው። አንዳንድ ኢረሮችን እየታገስን ዘዳግም 18:18 ከወንድሞቻችሁ መካከል እንደናንተ ያለ ነብይ ያስነሳላችኋለሁ፣ ያው ጌታ ነው፣ ቃሌንም በአፉ አደርጋለሁ አስቀምጣለሁ ማለት ነው። ኤርምያስ 1:9 እስቲ እግዚአብሔርም እጁን ዘርግቶ አፌን ዳሰሰ። አሁን እኛ መሃል ተነስታችሁ እንዲህ ማለት አትችሉ። ሲጸልይ እግዚአብሔር አፌን ዳሰሰው ምናምን አትሉ። እናንተ ኦሬዲ በሆነ ሰዓት የእግዚአብሔር እጅ መታ፣ በሆነ ሰዓት መንፈስ ቅዱስ ወደ እናንተ እየመጣ የሚያነቃችሁ ሰዎች አይደላችሁም። ዳግም የተወለደ ሰው ሁሉ ስጋው በዋጋ ተገዝቷል። መንፈስ ቅዱስ 24 ሰዓት በእርሱ ውስጥ አለ። በመንፈስ ነው የሚመራው። ክርስቲያን እንደ ብሉይ ኪዳን ነቢያቶች የሆነ ታይም እየጠበቀ እግዚአብሔር የሚናገረው ሰው አይደለም። የአዲሱ ኪዳን አማኝ መንፈስ ቅዱስ በውስጡ ነው ያለው። 24 ሰዓት በእኛ ውስጥ ነው ያለው። የክብር ጌታኛ ውስጥ ነው ያለው። መንፈስ ቅዱስ ለመንፈሳችን ይመሰክራል። ሁል ጊዜ የሚናገረን ነገር አለ። የጌታ መንፈስ በጎቼ ድምፄን ይሰማሉ ብሏል ወዘተ። በብሉይ ኪዳን አንድ ነቢይ ዛሬ ትንቢት ይናገርና ምናልባት የዛሬ ዓመት ይሆናል እግዚአብሔር የሚናገርበት። እግዚአብሔር ካልተናገረ ዝም ይላሉ። በጣም የመጽሐፍ ቅዱስ ቃል አይነት ስለሆነ ማለት ነው። እኛ በውስጣችን ሁል ጊዜ ይመጣል። በመንገድም እየሄድክ መንፈስ ቅዱስ ድምፅ ያመጣል። ቸርች ውስጥም እያለ ድምፅ ያመጣል። ታክሲ ውስጥ ቁጭ ብለህ ውስጥ ይናገርሃል። ሁሌ እንደመሰከረልን ነው የኛ። ስለዚህ እኛ የልጅነት መንፈስ የሚናገረው ነገር ስለሆነ እኛ ጋር የመተርጎም የማጥራት በደንብ ያለ መስማት ነገሮች ስላሉ ሁልጊዜ በቅዱስ መጽሐፍ ይጠናል፣ ቼክ ይደረጋል፣ ይዳሰሳል። እዛኛው ጋር ሲመጣ እግዚአብሔር እጁን ዘርግቶ አፌን ዳሰሰ። እግዚአብሔርም እነሆ ቃሌን በአፍህ ውስጥ ምን አድርጌያለሁ? አኑሬዋለሁ፣ ማስቀምጫዋለሁ። የሰሜን ቋንቋ ነው ማኖር ማለት ማስቀመጥ ማለት ነው። አስቀምጫዋለሁ። ምን? እነሆ ቃሌን በአፍህ ውስጥ አስቀምጫለሁ ይላቸዋል። ሰውየው በአፉ ውስጥ ቃል ተቀምጧልና ይናገረዋል፣ ይጽፈዋል፣ ቅዱስ መጽሐፍ ይሆናል። እኛ ጋር ይመጣና ምዕራፍ 3 ቁጥር 9 እያለ እናወራለን። ወንድማችን ግን እዚህ መሃል የሚያወራው እግዚአብሔር ቃሉን በአፉ ውስጥ ሊተራሊ ያስቀመጠበት ስላይደለ መንፈስ ቅዱስ የሚሰጠው ሪፖርት ስለሆነ ሰውየውም በትርጉም ዘንድ ቅድም እንዳልኳችሁ ደጋግሜ ሲያወጣው ሲያብራራው ሊያሳስት፣ አንዳንዴ ደግሞ መንፈስ ቅዱስ ሳይነግረው እንዲያው ነፍሱ ነግራው ደመ ነፍሱ ነግራው የሚያወራው ሊሆን ስለሚችል፣ አንዳንድ ጊዜ ደግሞ ከገለጣ ችግር የተነሳ ዶክትሪን ስለሚያበላሽ ሁል ጊዜ ቼክ እየተደረገ እንሰማለን። ለዛ ነው ጳውሎስ በማህበር መካከል ትንቢት የሚናገር ሰው ሲኖር ይናገር፣ ሌሎች ግን ጀጅ ያድርጉት፣ ይለዩት፣ ይፍረዱበት። ማለት ይሄ ነገር ከእግዚአብሔር ቃል ጋር ይሄዳል አይሄድም እንጂ እንደዚህ ይሆናል አሜን፣ በዚህ ወጥቶ እዚህ ገብቶ አሜን ብቻ አይባልም፣ ቼክ ይደረጋል። አሜን የማይባሉ ብዙ ነገሮች ስላሉ አንዳንዱ ሰው ገና እኮ የሚናገረው ሰውዬ ምን ሊናገር እንደሆነ ሳይታወቅ ብቻ 4 ነጥብ ሲያገኝ አሜን ነው የሚለው ሰው። እውነቱ እንደዛ እኮ ነው። ተከባችኋል ሲል አሜን አለ። አንድ ኮንፈረንስ ላይ ሰውየው ራእይ መጽሐፍን ጠቅሶ ነው ኢየሩሳሌምን የተወደደችውን ከተማ ከበቧት የሚል ራእይ ላይ ያነበበና ወገኖቼ ተከበናል ሲል ከመሃል ኮንፈረንሱ ላይ ያለ አንድ ሰው አሜን ብሎ ጮኸ። ተከበናል ሲባል እንደው በመላእክት መስሎት ማለት ነው። ነገርየው ሰውየው ቸርች አደጋ ላይ ነች ተከባለች ነው ሊል የፈለገው ማለት ነው። ግን ማያስተውል ሰው ምን እየተባለ እንደሆነ ሳያቅ ብቻ 4 ነጥብ ሲገኝ አሜን የሚል ሰው ተከበናል ሲል አሜን ሲል እኔ ደስ ያለኝ ሰባኪው እንደዚህ ያለ ባክህ ወንድሜ አታሳስተኝ፣ እኔ እንደሱ ልል አይደለም። አሜን የሚባልበትና ማይባልበት ቦታ አለ ማለት ከክርስቶስ ትምህርት ጋር የሚጋጭ ነገር ብትነግረኝ አሜን ማልበት ቦታ ሊኖር ይችላል። ሁሉም ጸሎት አሜን አይባልም ልላችሁ። በእግዚአብሔር ቃል ቼክ ይደረጋል፣ ይጠናል። ዶክትሪን ሲጥስ ደግሞ አሜን አይባልም።
ኤርምያስ 1:9 ላይ እግዚአብሔር እንዲህ ብሎታል፣ ቃሌን በአፍ ውስጥ አኖሬያለሁ። ኦኬ እነሱ ከሆነ ቃሉን በአፍ ውስጥ አስቀምጦለት ከሆነ ለኤርምያስ ከዚህ ከምዕራፍ 1 በኋላ ኤርምያስ የሚጽፋቸውን ነገሮች ሁሉ የቀጥተኛ የአምላክ ቃል ናቸው አይደሉም? ናቸው። ኤርምያስ የሚያወራው ቃል የእግዚአብሔር ቀጥተኛ ቃል ነው። አዎ። መጽሐፍ ሆኖ እንኳን ሊጻፍ ይችላል። አዎ። ምዕራፍ 3 ቁጥር 9 የተባለ ሊጻፍ ይችላል። አዎ። ለክርክር ይቀርባል? አይቀርብም። ድርድር የለም። ሊሻሻል ይችላል? አይችልም። ምንድነው? ቀጥተኛ የእግዚአብሔር ቃል መገለጥ ነው። ኤ ቬሪ ወርድ ያልኳችሁ ፍሮም ዘ ሎርድ ነው። ከእግዚአብሔር አፍ ቀጥታ የወጣ መገለጥ ነው። ግን በአዲስ ኪዳን አጋቦስ ጳውሎስን ምን ብሎታል? ወደ ኢየሩሳሌም አትሂድ፣ በዛ ያስሩሃል። ጳውሎስ ምን አደረገ? ኦኬ እግዚአብሔር ሰው ተናግሮኛልና አልሄድም አለ ወይስ ሄደ? እና ጳውሎስ አጋቦስ እንዳይሄድ ባደረጋቸው ምልክታዊ ትንቢቶች የጳውሎስን መታጠቂያ ወስዶ እጁን አስሮ እንደዚህ ያስሮሃል ምናምን ብሎ ቢናገረውም ጳውሎስ ትቶ ሄዷል? አልሄደም? ሄዷል። ለምን? የመጽሐፍ ቅዱስ ቃል አይደለም። ለጳውሎስ የሚገጥመውን መከራ የመናገር ጉዳይ ስለሆነ ውሳኔውን ጌታ ለማን ትቶታል? ጌታ ለማን ውሳኔውን ይተው? ጳውሎስ መከራ ይገጥመሃል፣ መሄድም ትችላለህ። ውሳኔው ለባለቤቱ ይተዋል እንጂ ትንቢተ ኤርምያስ ምዕራፍ 9 ቁጥር 10 ነው ተብሎ የምትፈጽመው አይደለም። ሕዝቅኤል ምዕራፍ 7 ቁጥር 13 ነው ብለ ያለ ክርክር የምትቀበለው አይደለም። ኦኬ ታሰራለህ፣ ልሂድና ልታሰር ብለ ልትሄድ ትችላለህ። ያኛው ግን እንደዛ አይደለም። እንደ አጋቦስ አይነት ትንቢት አይደለም ማለት ነው። ሕዝቅኤል ምዕራፍ 2 ቁጥር 7 እነርሱ አመፀኛ ቤት ናቸውና ቢሰሙ ወይም ባይሰሙ ምንን ትነግራቸዋለህ? ቃሌን ትነግራቸዋለህ። መስማትም አለመስማትም የራሳቸው ምርጫ ይሆናል። ቃሌን ግን ትነግራቸዋለህ ይላል። ቃሌን የሚለው ነው። ያቺ ጠቃሚ ስለሆነች ነው። ምንን ነው የምትነግራቸው? ቃሌን። የሰው ልጅ ሆይ ለእስራኤል ቤት ጠባቂ አድርጌሃለሁ። ስለዚህ የአፌን ቃል መጀመሪያ ምን በል? ስማ። መጀመሪያ ያወራሁትን የአፌን ቃል ስማ። ከዚያስ በኋላ ከእኔም ዘንድ ምን በላቸው? አስጠንቅቃቸው። እናገራለሁ፣ በደምብ ስማ። ያችን የነገርኩህን ወስደ ንገራቸው፣ አስጠንቅቃቸው። አይጨምርም፣ አይቀንስም፣ ስርዓተ ነጥብ የለውም፣ ማብራሪያ የለውም። እግዚአብሔርን ይሰማዋል ይላል፣ ሄዶ ያደርሳል መልእክቱን። ስለዚህ የብሉይ ኪዳን ነቢያት ቃላቸው እንደወረደ የአምላክ ወይም የእግዚአብሔር ቃል ነው ማለት። ስለዚህም ሲናገሩ እንደዚህ እያሉ ይናገራሉ። ለምሳሌ ይሄን አደርጋለሁ ያን አደርጋለሁ እያሉ በአፋቸው ቃል ይናገሩ ነበር ነቢያቱ። ልክ እግዚአብሔር እንደሚያወራው ማለት ነው። ይሄን አደርጋለሁ ነብዩ እኮ ነው የሚያወራው። ሲያወራ ግን እግዚአብሔር የሚያወራው አይነት ሆኖ ነው የሚያወሩት። እንደዛ ሆኖ ነው የሚያወሩት። እንዲህ አደርጋለሁ እንደዚህ አደርጋለሁ። ዝም ብለን አንዳንድ ጥቅስና ሐሳቡ ይገባቸዋል። አንደኛ ነገሥት ምዕራፍ 20 ከቁጥር 17 የእግዚአብሔርም ቃል ወደ ቴስቢያዊው ወደ ኤልያስ እንዲህ ሲል መጣ። ተነስተህ በሰማርያ የሚኖረውን የእስራኤልን ንጉሥ አክዓብን ትገናኝ ዘንድ ውረድ። እነሆ የወርሰው ዘንድ በወረደበት በናቡቴ የወይን ቦታ ውስጥ አለ። አንተም እግዚአብሔር እንዲህ ይላል ገርለህ ወረስከውን ብለህ ንገረው። ደግሞም እግዚአብሔር እንዲህ ይላል ውሾች የናቡቴን ደም በላሱበት ስፍራ ያንተን ደም ደግሞ ውሾች ይልሱታል ብለህ ንገረው እያለ እስከ ቁጥር 26 አክዓብም ኤልያስን አክዓብ ንጉሡ ነው። ኤልያስን ጠላቴ ሆይ አገኘኸኝን አለው መንገድ ላይ ሲገናኝ። እርሱም እንዲህ ብሎ መለሰለት አግኝቼሃለሁ። እግዚአብሔር አግኝቶሃል ነው? አግኝቼሃለሁ። ሰውየው እንደማን ነው አክት የሚያደርገው? መጥቶለታል የአምላክ ቃል። ከዛ ያለ እኔ እኮ ኤልያስ ነኝ፣ እኔ እኮ እግዚአብሔር ባሪያ ነኝ፣ ምን ማድረግ ይችላል? እግዚአብሔር እያለኝ ነው እንጂ አይልም። እኔ እሱ በላለኝ እንጂ አይልም። በአፉ የሚነገረው የአምላክ ቃል ነው፣ እንደወረደ የሆነ ቃል ነው። ከዚህ የተነሳ አክዓብ ኤልያስን እንደ ጠላቱ ሁሉ ቆጥሮታል። ጠላት ያገኘኸኝ ሲለው ኤልያስ ምን አለ? አግኝቼሃለሁ። ለምን? በእኔ ፊት ክፉ ለማድረግ ነው የሚለው በእግዚአብሔር ፊት። ወይኔ ሰውየው ወክሎ የሚንቀሳቀሰው ሰማይ ነው። የዚህን ሰውዬ ቃል ቴስት ማድረግ መፈተሽ፣ እስቲ ቆይ ትንቢትህን እንደ እግዚአብሔር ቃል አጠናዋለሁ አይባልም።
በእግዚአብሔር ፊት ክፉ ለማድረግ ራስን ሸጣሃልና እነሆ ክፉ ነገር አመጣብሃለሁ። አሁን ኤልያስ ቢያወራ ማን ነው የሚያወራው? አግኝቻለሁ የሚለው ማን ነው? እግዚአብሔር። አመጣብሃለሁ የሚለው ማን ነው? እግዚአብሔር። so you just በቃ ወክሎ ነው የሚያወራው። እነሆ ክፉ ነገር አመጣብሃለሁ ፈጽሞም እጠርግሃለሁ ይልሃል እግዚአብሔር እኮ ጠርጋ አግኝቻለሁ አለ። አገኘኸኝ ኤልያስ፣ ጠላት ያገኘኸኝ አግኝቻለሁ። ማግኘት ብቻ አይደለም ክፉ ነገር አመጣብሃለሁ ፈጽሞ እጠርግሃለሁ፣ ከአካብና በእስራኤል ዘንድ የታሰረውና የተለቀቀውን ወንድ ሁሉ አጠፋለሁ ያለ የሚናገርበት ብቃት ያለው ቃል ነው ደሱ የሚመጣው። እዚህ ጋር ያሉ ወንድሞችና እህቶች ግን አንደኛ በትንቢት በውስጣችሁ ትንቢታዊ መልእክት ትንቢታዊ ቃል ላይ የሚመጣ ሰዎች ይሄ ነገር ማጽናኛ ይሆናል እንድትደፍሩ ነው የሚያደርጋችሁ። ለምሳሌ ኦኬ በእኛ ውስጥ ያለው ቃል እንደነ ኤልያስ እንደነ ኤርሚያስ እንደነ ሕዝቅኤል እንደነ ዳንኤል እንደወረደ የአምላክ ቃል መጽሐፍ ቅዱስ ሊሆን የሚችል ቃል አይደለም። በእኛ ውስጥ ያለው ሪፖርት ስለሆነ አሁን ጥሩ ነገር መጣ ማለት ሪፖርት ነው። ፐርፌክትም ሊሆን ይችላል ላይሆንም ይችላል፣ ሊጎርልበትም ሊጨመርበትም ይችላል። ግን ለቅዱሳን ጥቅም እንዴትም ብዬ አውለዋለሁ። እንደ መጽሐፍ ቅዱስ ቃል ነው ብዬ ከኤርሚያስ ከሕዝቅኤል ጋር አንድ አይነት ነው ብዬ አልጨነቅም። በውስጤ የሚመጣልኝን ሪፖርት ግን በውስጤ የሚመጣልኝን የእግዚአብሔርን ሐሳብ የመንፈስ ቅዱስን መልእክት ግን ለሕዝቡ ኪዳን ሳላበላሽ መስቀል ሳረግጥ ደም ሳረግጥ ትንሣኤን ሳላክፋፋ ሳረግጥ ለቅዱሳን አቀርበዋለሁ ብለህ እንድትደፍር ይረዳሃል። መጥፎም የሆነው እንደ ሕዝቅኤል ነው እንደ ዳንኤል ነው እንደ ብለህ ካሰብክ ለመናገር በጣም ከባድ ነው። ወይ ደግሞ እንደነሱ ልዳፈር ብለህ ትመጣና እጠርግሃለሁ አጠፋለሁ ትላለህ። ያን ጊዜ ችግር ይፈጠራል፣ ጸብ ይፈጠራል። አሁን ያንተ ጳውሎስ እስከምን ድረስ ነው ያበረታታን? አንደኛ ቆሮንቶስ 14 ላይ ሁላችሁ በሁላችሁ ላይ ትንቢት ልትናገሩ ትችላላችሁ። ለምን? የናንተ የመጽሐፍ ቅዱስ ቃል አይደለም። ልንፈትሸው ልንጥለው ስለምንችል ብዙም አትጨነቁ። በተቻለ መጠን ከመጽሐፍ ቅዱስ ትምህርት እንዳትወጡ፣ ዶክትሪን እንዳታበላሹ። ቀጥሎስ ለማነጽ ለመምከር ለማስተማር ከሆነ ግን አንዳችሁ በአንዳችሁ ላይ ልትናገሩ ትችላላችሁ። ተከባብረህ ከማን ጋር? ከነ ኢሳይያስ ጋር ከነ ጳውሎስ ጋር ተከባብረህ፣ ከነ ኤርሚያስ ጋር ከነ ሕዝቅኤል ጋር ተከባብረህ አንተ ለኛ የምትሆነንን የምታንጸንን ነገር በእነሱ የስልጣን ቃል ስር ሆነ ትንቢትን በጸናው የትንቢት ቃል ስር አድርገህ ለመናገር አሁን አትሳቀቅም ማለት ነው። ለምን? ያው ሙሉ አይደለም የኔ ትንቢት ብለህ እመን። መጀመሪያ የአምላኬ የወረደ ቃል አይደለም ብለህ እመን። መንፈስ ቅዱስ ለመንፈስ የሚያመጣቸው ሪፖርቶች ናቸው። አንዳንዴ ደግሞ ነፍሴም ታመጣለች። እሷ በስጋና መንፈስ መሃል ሆና ስትዋልል የምታመጣው ነገርም ይኖራል። ስለዚህ የኔ እንደ እግዚአብሔር ቃል ፐርፌክት አይደለም። ለማነጽ ነው። የሚያንጽን ነገር አወራለሁ፣ የሚያንጽን ነገር ዘምራለሁ፣ የሚያንጽን ጸሎት እጸልያለሁ፣ የሚያበረታታው እናገራለሁ። ችግር የለም ማለት እንደ ሕዝቅኤል ነኝ ስትል ነው ችግሩ ይመጣው። እንደ ዳንኤል ነኝ ስትል ይሄን ሁሉ ምነግራችሁ የብሉይ ኪዳን ነቢያትን እኛ ወይም በቸርች ውስጥ ያሉ ነቢያት ምን አላሏቸውም ነው? አልተኳቸውም። የብሉይ ኪዳን ነቢያትን የተኳቸው የአዲስ ኪዳን ሐዋርያቶች ናቸው። እስካሁን ሳወራላችሁ የነበሩ መስፈሪያዎቹ የአምላክ የቃል መገለጥ ቀጥተኛ ምናምን ያልኳችሁ ሁሉ በነማን አገልግሎት ላይ ነው የመጣው? በቅዱሳን ሐዋርያት ላይ የመጣ ነው። እዚህ ውስጥ ያለችው ግን ፈትሹ፣ ቼክ አድርጉ፣ በየተራ ይናገሩ። አንዱ ሲናገር አንዱ ቁጭ ይበል፣ ሌሎቹ ይለዩዋቸው። ለማነጽ ለመምከር ደግሞ እርስ በርስም እንደዚሁ የሚያበረታታ ቃል የሚያንጽ ቃል ለትምህርት የሚሆን ልትነጋገሩ ትችላላችሁ የምትል ስለሆነች የኔ ትንቢት ትንቢተ ዳንኤል ነው እንዳትል፣ የኔ ትንቢት ትንቢተ ሕዝቅኤል ነው ትንቢተ ኢሳይያስ ነው ድንግል ትጸንሳለች ካለው ሰውዬ ጋር እንዳታቀራረበው ለማለት ነው። ይሰማል አይደል? ሕፃን ተወልዶልናል ወንድ ልጅ ሰጥቶናል ካለው ከኢሳይያስ ጋር የኔ ትንቢት ሕዝቤው አይዟችሁ የረሃቡ ዘመን ያበቃል ዘይት ይረክሳል የሚለው ጋር እንዳታገናኝ። አማኑኤል ይሉታል ስሙን በተባለበት የትንቢት መጽሐፍ ላይ አምጥተ እቺ ለኑሮ የምትሆነንን ለማነጽ ለማበረታታት አይዟችሁ ያልፋል አገሪቱም ትለማለች ከሚለው ትንቢት ጋር የአማኑኤልን ትንቢት
የሕፃን መወለድን ትንቢት፣ ሕዝቅኤል ያየውን የመቅደሱን ቤት ስራ፣ የመሲሁን ዳግም መምጣት ዳንኤል ያየውን የሰው ልጅ የሚመስለውን አየሁት ከሚለው ጋር እችኛዋን አንድ አታርጋት። የካሪዝማቲኮቹ ችግር ይችኛዋን ትንቢት ከመጽሐፍ ቅዱስ ጋር እኩል ማድረግ ብቻ አይደለም፣ አስበልጦ የማየት አደጋ ነውና ብቻ ለራስ ስትል አሁን ያስተማርኩን ትምህርት እንደዛው ብትቀበል፣ ሁለት ደግሞ ለእግዚአብሔርም ማህበር ጥቅም ስትል ለራስህም ጥቅም ስትል ጥንቃቄ እንድታደርግ ለማድረግ ነው። ገብቷችኋል? ስለዚህ ስጸልይ ወይ ስንል ብዙ ማንወራጨው ጌታ እግዚአብሔር እንዲህ ይላል ምናምን ማንለውም ዳንኤል ስላልሆንኩ ነው፣ ሕዝቅኤል ስላልሆንኩ ነው። ለማነጽ የተሰጠች ነች። ስንጸልይ የተጠቀመ ይኖራል። መልእክትን ትንቢት ስናመጣ ወይም የትንቢት ቃል፣ የትንቢት ጸሎት፣ የትንቢት ነገር በጉባኤ በማህበር በጸሎት ላይ ወንድሞች አይዟችሁ በርቱ ሲሉ እነ ብሩኬ በኃይሉ ሌሎችም ገብተው የሚጸሉ ወንድሞች ሲያነቃቋችሁ ሲያበረታቷቸው ሕዝቅኤል ነው ዳንኤል ነው ኤርምያስ ነው እንዳትሉ ያህል ነው። እችኛዋን ለማነጽ የምትሆነው ትጠቅመናለች፣ ቃሉን ታስታውሰናለች፣ እምነት ትጨምርልናለች፣ ለዕለቱ የምትሆን የጤና ፈውስ ትሰጠናለች፣ ነገን ለመግፋት ትጠቅመናለች፣ ተስፋ እንዳንቆርጥ ያደርገናል፣ ለመሻገር ይጠቅመናል፣ ወዘተ 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 ወዘተ። ችግሩ ሰውየው እንደ ኤርምያስ ነኝ ብሎ ሲያስብ፣ እናንተም ትንቢቶችን እያሳደዳችሁ ይሄኛውን ዋነኛውን መርሳት ስትጀምሩ ቃል አለኝ የሚፈጸም ብለህ እዚህ ውስጥ ሳይሆን የሆነ ሰውዬ የሆነ ቀን ሰፈር ውስጥ የነገረን ይዘ 9 ዓመት ቃል አለኝ ብለህ ምዞር ምትባክን ምትንቀዠቀዥ ከሆንክ መጽሐፍ እንደሚል በንፋስ የተወሰዱ ደመናዎች ተንከራታች ከዋክብቶች አላቸው። ምስኪን ክርስቲያኖችን አይቶ ተንባዮችን እንደዚህ ጋር ብሎ ያገሱትን ምን አላቸው? ውሃ የሌለባቸው በንፋስ የተወሰዱ ደመናዎች ናቸው። ምን ማለት ነው? ውሃ የሌለበት ደመና ጅማ የኖረ ሰው በደንብ ያውቀዋል። አንዳንድ ጊዜ ጅማ ዝናብ ጠቁሮ ይመጣልሃል። ጠቁሮ ለቀቀው ብለህ ቸርች ቀርተህ የለም ለካ ውስጡ ምን አልያዘ? ውሃ አልያዘ። ምን ይወስደዋል? ንፋስ እንዲህ ተከምሮ ይመጣል፣ ከተማውን ይሸፍነዋል። አይተሃል እናቴ? እንደዛ አይነት ሰው እንዲህ ብሎ ይመጣል አልኩ። ማስታወቂያው ራሱ እንዲህ እንዲሆን ያደርገዋል። ኃይለኛ የእግዚአብሔር ሰው the mighty man of God ይመጣል። አንካሶች ይዘላሉ፣ ውሮች ያያሉ፣ ሽባ ይተረተራል፣ የጅማ ጨለማ ይገፈፋል። ጅማ ቀን ወጣልሽ አይነት ነገር። ሰውየውም እንደዚህ ነገር ብሎ ወይ ደግሞ ማይክ ይዞ ፎቶ ይለጠፋል። በቃ ብለን ደመናውን አይተን ስንሄድ ምንም የለም፣ የሚወርድም የለም፣ የሚዘንብም የለም፣ የሚፈጠርም የለም፣ እውርም አይበራም፣ አንካሳም አይዘልም። ጭራሽ በጤና ሄደ ሰው በሰላም አይኑ የሚያይ ሰው ሲወራጭ በጥፊ አይኑን አዙሮት። እኔ እርግጥ የሆነ ነገር ነው የምነግራችሁ። ጠዋት ቸርች ሄደች፣ ህዝቡ ይወራጫል። ባይበሉባ በዚህ ስትወራጭ አንዷ መታቻት። እስከ 11 ሰዓት ድረስ አይኗ ወደዚህ የዞረ ልጅ አቃለ። እውነተኛ ይሄው እሱ ፊት ነው ማወራው። እስከ 11 ሰዓት የልጅቷ አይን ዞረ፣ ብልጭ አረገቻት። ይሄ ወደዚህ ዞረ እስከ 11 ሰዓት። የገዛ የቅርብ ሰዎች ስለነበሩ ነው ምነግራ። ሁነኛ ነገር ነው። እንኳን ልትፈወስ አይን ዞሮ ቤት ልትገባት ይችላል። በቃ እግዚአብሔር ጨርሷል። ከዚህ በላይ ካወራሁ አሁንም እንደነሱ ነው መሆን። አንዴ ቃል ጸልይ። አባቶ እርዳታህ ያስፈልገናል። የእያንዳንዳችንን የልብ መሻት፣ ጸሎት፣ ጥያቄ፣ ጭንቀት፣ ሐሳብ፣ ፍርሃት፣ ስጋት የእያንዳንዳችን የወንዶችና የሴቶች ልጆችን ታውቃለህ። አስቀድመን ስላደረክልን ብዙ ምህረት እናመሰግናለን። እስከ ዛሬ ስላኖርክ እናመሰግናለን። ክፉዎችን አፋቸውን ስለያስክልን እናመሰግናለን። በመንገዳችን ላይ የሚቆሙትን እንደቆሙ ስላሳለፍክ እናመሰግናለን። ጥፋት ቸኩሎ ፈጥኖ ወደኛ ሲመጣ እኛን ስላጣ እናመሰግናለን። መላእክቶችን ስላዘዝክልን ሳናውቅ ሳናስብ ብዙ ጊዜ ስላሻገሩን እጆቻችንን ይዘውን ስላወጡን በተራራው ላይ ስላስቀመጡን የነሱን ጥፋት ከሩቅ ሆነን ስላየን እናመሰግናለን።
የጌታችን የመድኃኒታችን የኢየሱስ ክርስቶስ አባትና አምላክ ድፍረት ብቃት በሆነን በኢየሱስ በኩል ወደ አንተ ቀርበን አሁንም እንድትረዳን፣ አሁንም ሌላ ጸጋ እንድትጨምርልን፣ ሌላ ምሕረት እንድትጨምርልን ፈልገን ጠራን። አሁንም እግዚአብሔር ሆይ ተጨማሪ ምሕረት፣ ተጨማሪ ጸጋ፣ በውጤቱም ተጨማሪ ሰላም ፈልገናል። አባ የኢየሱስ አባት ቅዱስ አባት በየፍርሃታችን ላይ፣ በየጥያቄዎቻችን ላይ፣ በየርዕሶቻችን ላይ፣ በየስጋቶቻችን ላይ አሁን እግዚአብሔር ሆይ በኢየሱስ በኩል ጸጋ ይሰጥ። አሁን እግዚአብሔር ሆይ በየርዕሱ ላይ ምሕረት የተለቀቀች ትሆን። ትለፍ ፍርሃታቸው፣ ትለፍ ስጋታቸው፣ ይርሷት፣ እንዳልነበረች ይርሷት። ቀን በቆጠረ ቁጥር ይርሷት፣ ሰዓት በሄደ ቁጥር ይርሷት። አይዋጣቸው፣ ማሰሪያ አይሁንባቸው፣ እግራቸው ላይ አይተብተብ ፍርሃታቸው፣ ስጋታቸው፣ ጥርጥራቸው፣ ድንጋጤያቸው። የጸሎት ርዕሳቸው ላይ ምሕረት ይሆን፣ ቸርነት ትገለጥ፣ ጸጋ ትገለጥ በኢየሱስ ክርስቶስ ስም። እግዚአብሔር በቀባው በናዝሬቱ በኢየሱስ ስም ላይ ባለ ስልጣን መልስ ይሆን። በናዝሬቱ በኢየሱስ ጸጋና እውነትን ተመልቶ በመጣው ለመዳናችን የሆነውን ጸጋ በሰጠን በርሱ ለመኖር የሚሆን ጸጋ የተጨመረ ይሆን። ለሰላም የሚሆን ጸጋ የተጨመረ ይሆን። ለቤተሰባችን የሚሆን ጸጋ የተጨመረ ይሆን። ከኛ ጋር ላሉት የሚሆን ጸጋ በኢየሱስ ስም ይሆን። በጸጋ ውስጥ ያለ ፈውስ፣ በጸጋ ውስጥ ያለ ለውጥ፣ በጸጋ ውስጥ ያለ በጎነት፣ በጸጋ ውስጥ ያለ መልካሙ ነገር አካል እንዲለብስ በኢየሱስ ስም የማይመስለው ነገር ይሆን። አይሆንም ብለን የገመትነው ይሆን። ያልተጠበቀ ነገር ይሆን። አይለወጥም ያልነው ይለወጥ። አይሻሻልም ያልነው የተሻሻለ ይሆን። በኢየሱስ ክርስቶስ ስም ይቻላል። ለሚያምን ሁሉ ይቻለዋል ብለህናል። አመንኩ፣ እግዚአብሔር ልጅ ኢየሱስ ተናገርኩ። በብዙ ወንድሞቼ እናቶቼ ውስጥ ለሚያምን ሁሉ ይቻላል ብለሃል። በኢየሱስ ክርስቶስ ስም ይሆን። በጌታዬ በመድኃኒቴ በኢየሱስ ስም ላይ ባለ ስልጣን፣ በስሙ ላይ ባለ ኃይል እንዲከሰት፣ እንዲሆን፣ እንዲለመልም፣ እንዲገለጥ ለውጥ ይሁን በኢየሱስ ስም። የማይለወጡ ሰዎች እንዲለወጡ በኢየሱስ ስም እናገራለሁ። የማይሻሻሉ ያላችኋቸው የቅርብና የርቀት ሰዎች እንዲለወጡ እንዲሻሻሉ በኢየሱስ ስም እናገራለሁ። ይለወጥ ያ ሰው፣ ትለወጥ ያቺ ሴት፣ ይሻሻል ያ ሰው። ይሆን በኢየሱስ ስም። ትችላለህ በኢየሱስ ስም። የኛ በሆኑት ላይ ብዙ ስራ እግዚአብሔር ሆይ፣ እጅብ የኛ በሆኑት ላይ ብዙ ትስራ እግዚአብሔር ሆይ። በአባቶቻቸው ላይ ይስራ፣ በባሎቻቸው ላይ ይስራ፣ በልጆቻቸው ላይ ይስራ፣ በሚስቶቻቸው ላይ ይስራ፣ በዘመዶቻቸው ላይ ይስራ። እጅ ትገለጥ በኢየሱስ ስም። ለበጎ ነገር ትገለጥ፣ ለመልካምነት ትገለጥ፣ ለመለወጥ ትገለጥ፣ ለመስራት ትገለጥ። በኢየሱስ ስም አምኜ ጸለይኩ። እግዚአብሔር በቀባው በናዝሬቱ በኢየሱስ ስም፣ በናዝሬቱ በኢየሱስ ስም ተጨማሪ እገዛ፣ ተጨማሪ እርዳታ በፊት ቆመናል። ይሆንልን። በሁሉ አቅጣጫ እርዳን። አውቀዋለህ የሚያስፈልገንን። የሚያስፈልጋችሁን የሰማይ አባታችሁ ያውቃል ብሎ ልጅ ነግሮናል። ታውቀዋለህ ጉድለታችንን፣
ታውቀዋለህ የሚያስፈልገንን፣ ታውቀዋለህ ፕሮግራምህን። በኢየሱስ ስም እግዚአብሔር ሆይ በወንድሜ ላይ ፕሮግራምህ የተገለጠ ይሁን። በእህቴ ላይ ፕሮግራምህ እግዚአብሔር ሆይ የተከሰተ የታየ የተጨበጠ ይሁን። አፋችን እንድታስይዘን፣ መገረም እንዲበዛልን፣ እጅ እንድትበዛልን፣ ያንተ መሆኗ የምትታወቅ በጎነት፣ ካንተ መሆኑ የሚታወቅ እርዳታ፣ በግልጽ ያንተ መሆኑ የሚታወቅ ግልጽ እርዳታ በኢየሱስ ስም አካል ይልበስ። በኢየሱስ ስም ላንተ ይሆን፣ በኢየሱስ ስም ላንቺ ይሆን። ለምስክርነት የሚሆነው፣ ለማውራት የሚሆነው፣ ለመናገር የሚሆነው፣ ይገርማል የሚያስብል ያንተ መሆኑ በግልጽ የሚያሳውቅ፣ ካንተ መሆኑ በግልጥ የሚታወቅ በጎነት ትገለጥ፣ እርዳታ ትገለጥ፣ ማገዝ ትገለጥ፣ ፈውስ ትገለጥ። በጸጋ ይህ ይሆን፣ ካንተ ይህ ይሆን፣ ባንተ ይህ ይሆን፣ በኢየሱስ ስም ይሆን። በቃ አስገርመን፣ በእጅህ አኑረን፣ በሰው እጅ አታኑረን፣ በክንድ ደግፈን፣ እርዳን እግዚአብሔር ሆይ። ግልጽ የሆነ እርዳታ እርዳን እግዚአብሔር ሆይ። የሚታይ ገዛ አግዘን እግዚአብሔር ሆይ። ሕያው አምላክ ነህ፣ ግዑዝ አይደለህም። የምትሰራ ነህ፣ የምታደርግ ነህ፣ ከመዝገብ አያልቅብህም። ፊትህ ከትላንት ይልቅ ትብራለን፣ ክንድህ ከትላንት ይልቅ ይደግፈን፣ እጅህ ከትላንት ይልቅ ታቅርብልን። በኢየሱስ ስም እንደዛ ይሁን። በጌታዬ በመድኃኒቴ በኢየሱስ ክርስቶስ ስም ራስ እርዳን፣ ራስ አስገርመን፣ ራስ አግዘን። ከየት መጣ አስብለን፣ እንዴት አገዘን አስብለን፣ ይህን ከየት አገኘው ታስብለን፣ እንዴት በዛ አስብለን፣ እንዴት በረከተ አስብለን። በኢየሱስ ክርስቶስ ስም ለማጎንበስ የሚሆን ነገር አይሁንባችሁ፣ ለማቀርቀር የሚሆን ነገር አይሁንባችሁ። ለማጎንበስ የሆነ ነገር አይሆን በኢየሱስ ስም። ለማቀርቀር የሚሆን ነገር አይሆን በኢየሱስ ስም። አባትሽ ባለጠጋ ነው። የሰማይ ወፎችን የመገበ እሱ ነው። የምድር አበቦችን ያስጌጠ እሱ ነው። ይመርባችሁ በኢየሱስ ስም። ለምልሙ በኢየሱስ ስም። ድመቁ በኢየሱስ ስም። ብሉ፣ ጠጡ፣ ጥገቡ በኢየሱስ ስም። ከወይናችሁ በታች ተዘልላችሁ ተቀመጡ በኢየሱስ ስም። ማረፍን ረፉ በኢየሱስ ስም። እድሜያችሁ ይርዘም በኢየሱስ ስም። አጥንታችሁ ይጽና በኢየሱስ ስም። ደማችሁ ይታጠብ በኢየሱስ ስም። ስጋችሁ ይለምልም በኢየሱስ ስም። በትንሣኤ ኃይል ይህ ይሆን፣ ይህ ይሆን። በትንሣኤ ኃይል ይህ ይሆን፣ በትንሣኤ ኃይል ይህ ይሆን። ተነስ በኢየሱስ ስም፣ ተነሽ በኢየሱስ ስም። ለመደንዘዝ የሆነው ትንሣኤ ይሁንበት። ለመሞት የሚሆነው ትንሣኤ ይሁንበት። ለመዘግየት የሚሆነው ትንሣኤ ይሁንበት። ለሐዘን የሚሆነው ትንሣኤ ይሁንበት። በኢየሱስ ስም አንተ የነሱ የሆንክ ነገር፣ አንተ ለበጎነታቸው የሆንክ ነገር፣ አንተ ለሰላማቸው የሆንክ ነገር፣ አንተ ለመብላቸው፣ ለልብሳቸው፣ ለመጠጣቸው የምትሆን ነገር፣ አንተ ለመውጣት ለመግባት የምትሆን ነገር፣ ከእግዚአብሔር የተበጀትክ ነገር፣ ከእግዚአብሔር የምትወርድ ነገር በኢየሱስ ስም በእነሱ ሕይወት ላይ ተነስ። በኑሯቸው ውስጥ ቆመህ እንድትገለጥ፣ በእጃቸው ውስጥ እንድትገባ፣ በቅፋቸው እንድትሆን በኢየሱስ ስም፣ በኢየሱስ ስም። ተስፋ በምታደርጉባቸው ሰዎች በእነርሱ ለሁል ጊዜ መኖር አይሁንባችሁ። ዓይናችሁ ከተራሮች ላይ ተነስቶ ከፍ ወዳለው ቦታ ብቻ ማየት እንዲችል ራሱ የኢየሱስ ክርስቶስ አባትና አምላክ ይርዳቸው።
ራሱ ክንዱን ይዘርጋላችሁ፣ ራሱ እጁን ይክፈትላችሁ፣ ራሱ ከበረከቱ ያጥግባችሁ። ያልተለመደ ተአምር ይሆንላችሁ፣ ያልተለመደ በጎነት ያገኛችሁ፣ ያልተለመደ በረከት ይጎብኛችሁ፣ ያልተለመደ ገቢ ይሆንላችሁ፣ ያልተለመደ ጤና ይሆንላችሁ፣ እንግዳ ነገር ይሆንባችሁ፣ ለሰላማችሁ የሚሆነው ይሆንላችሁ በኢየሱስ ክርስቶስ በናዝሬቱ እግዚአብሔር በቀባው በብላቴናው ከሙታን ባስነሳው ክርስቶስና ጌታ አድርጎ በቀባው በናዝሬቱ በኢየሱስ ስም በስሙ ላይ ባለ ኃይልና ጉልበት ስልጣን ከአቅምህ ውጭ የሆነ ይሁንልህ፣ ከችሎታሽ ውጭ የሆነ ይሁንልሽ። የአባትነቱ ስጦታ ቤት ይግባ፣ የአባትነቱ ስጦታ ቤትሽ ይግባ። በቅፍሽ ይሁን፣ በቅፍ ይሁን፣ ላንተ ይሁን፣ ካንተ ጋር ላሉት ይሁን በኢየሱስ ስም ይሁን። አምናለሁ፣ አውቃለሁ፣ አምናለሁ፣ አምናለሁ። ሁልጊዜ እንደምሰማን አውቃለሁ፣ ሁልጊዜ እንደምሰማን አምናለሁ። በኢየሱስ ስም ሆነ፣ በኢየሱስ ስም ሆነ፣ በኢየሱስ ስም ሆነ፣ በኢየሱስ ስም ሆነ። ለምስጋና የሚሆን ሆነ፣ ለምስክርነት የሚሆን ሆነ፣ ለመዝሙር የሚሆን ሆነ፣ ለዜማ የሚሆን ሆነ፣ ለምስጋና የሚሆን ሆነ፣ ለተአምር የሚሆን ሆነ፣ ለደስታሽ የሚሆን ሆነ፣ ለሰላምሽ የሚሆን ሆነ። እንደሚያኖርሽ ታያለሽ፣ እንደሚያኖር ታያለህ፣ ክንዱን ታያለህ፣ እጁ ሲከፈት ታያለሽ። በኢየሱስ ስም ይሆነ ሆነ ሆነ ሆነ። ያኖራል። ታኖራለህ፣ ታኖራለህ። ድንቅ ነህ፣ ግሩም ነህ። አያልቅብህ። ላንተ ምንድነች? ላንተ ምንም ነች። እንደ ኢምንት ነች፣ ምንም የለችም። ለኛ ብዙ ነው አባታችን፣ ለኛ ትርፍ ነው አባታችን፣ ለኛ ብዙ ነው አባታችን። ለብዙዎች ይበቃል አባታችን፣ ለብዙዎች ይተርፋል። ለጋስ ሆይ፣ ቸር ሆይ እናመሰግናለን። ተከናወኑ። የእጆቻችሁ ሥራ ይቅና፣ ይጥሯችሁ፣ ይሹሟችሁ፣ በቅፋችሁ ይግባ፣ ለሰላማችሁ ይሁን። ለምልሙ፣ በነገር ሁሉ ተከናወኑ፣ በጤናም ተከናወኑ። የእናንተ ለሆኑቱ መከናወን ይሆን። በጎን ነገር ያሰማቸው፣ ለዜማም ይሆን፣ ለመዝሙርም ይሆን፣ ለምስጋናም ይሆን። በኢየሱስ ክርስቶስ ስም እንደዚያ ሆነ። እናመሰግንሃለን የኢየሱስ አባት። ታንኬው ተመስገን። ክብር ላንተ ይግባ። እናመሰግንሃለን በዚያው በምትወደው በቅዱሱ ልጅ በኢየሱስ በኩል አሜን።